ምግቡ ከሚጀመርበት ወጡ ካለበት ከሚጀመርበት መልካሙ መጠጥ ከሚጀመርበት መጀመሪያ ላይ መቀመጥ ይፈልጋሉ። ከንቱ ውዳሴ ይፈልጋሉ። በየአደባባዩ ሲሄዱ ጎንበስ ቀና እንዲሉላቸው እንዲሰሉላቸው ከእናንተ በላይ ማንም የለም እንዲባል ይፈልጋል። ማንንም አባት አትበሉ፣ ማንንም መምህር አትበሉ። መምህራችሁ አንድ ነው። መምህራችሁ አንድ ነው፣ ሰማያዊ ክርስቶስ ነው። የእረኝነት ስራ ሳይሆን የሚሰሩበት የከንቱ ውዳሴ መቀበል ስራ ነው የሚሰሩበት። የጮኸው ብቻ የሚወጡ አይመስለኝም። ትርጓሜ ይኑራቸውም አይኑራቸውም የሆነ ነገር ማለታቸው አይቀርም። ከእናንተ በላይ መምህር የለም እንዲባሉ ይፈልጋል። ለዚህ እነሱ ማን ብለሽ ነው መጠሪያቸው ብሎ ማለት ያስፈልጋል። እና አንዳንዴ ጽኑ ሸክም አስረው ለሰው ያሸክማሉ፣ ወይ ደግሞ ጽኑ ስራ ሰርተው ሰውን ጠብቅ ይላሉ። እነሱ ግን እንኳን ሊጠብቁት ማሰብ አይፈልጉም ማለት። ቤተክርስቲያን በአጸደ ሥጋ ያሉ ምድራውያንና በአጸደ ነፍስ ያሉ ሰማያውያን የሚገናኙባት ናት። የመጨረሻ ፍርድ ተሰጥቷል አልተሰጠም? ሃይማኖት ከሚቀጥልባቸው ክርስትና ሃይማኖት ከሚቀጥልባቸው ከሚስፋፋባቸው ወንጌል ከሚሰበክባቸው አንዱ ትዳር። የሳትሰስን ሰው ዝም ብሎ ሰነፈች ብሎ ሚስቱን መፍታት ይገባዋል ወይ? መከነች ብሎ መፍታት ይገባዋል ወይ? ሚስት ያ ባሏን ቤተሰቦች ማሳመን ወይም ደግሞ መቆጣት አቅም ሳይኖራት ስለሚችል አቅም ሊኖራት የሚችለው ማጋ ነው ራሷ ቤተሰቦች ጋር አይደለም የሚኖራት የባሏ ቤተሰቦች ጋር አቅም ላይኖራት ይችላል። ስለዚህ አቅም የሚኖራት ራሷ ቤተሰቦች ላይ። እንዲሁም እናንተ ሴቶች ለባሎቻችሁ ምን በሏል? ተገዙ። መራቅ ሲባል ግን እናትሽን ስለጠላሽ አይደለም፣ ትዳርሽን ስለምትሳስለት አባትህን ስለጠላ እናትህን ስለጠላ አታለ። በተለይ በክርስቲያኖች ቤተሰብ ውስጥ የባል ድርሻ፣ የሚስት ድርሻ፣ በቤት የሚኖሩ ቤተሰቦች የቤተሰቦች ድርሻ፣ የልጆች ድርሻ ምንድን ነው? ለትዳርህ ስለሳሳ ትዳርህ ቤተክርስቲያን ስለሆነ ትዳርህ ወንጌል ስለሆነ ትዳርህ አንዱ የመጽደቂያ መንገድ ስለሆነ በትዳር ካልጸደቅ ባዳ የሆነ ዛተርማ መኖር ሲሆን አዘር በቀጥታ ወደ ጥያቄው ነው የምንሄደው። መምህር መጀመሪያ እንግዲህ መምህር የመጽሐፍት መምህር መጋቤ ሐዲስ መጽሐፍ ቅዱስን መሰረት ያደረገ ነው። በመጽሐፍ ቅዱስ ላይ የተቀመጠ ጥቅስ አለ። እሱን መነሻ በማድረግ አንዲት እህታችን ስሜ ወለተ ኢየሱስ ይባላል፣ የ11ኛ ክፍል ተማሪ ነኝ። ጓደኛዬ የሌላ እምነት ተከታይ ነች። እረፍት በምንወጣ ሰዓት ትምህርት ቤት ማለቷ ነው። አንዳንድ ነገሮች ስናወራ በብዙ ጉዳዮች ላይ ተስማምተን ወይም ደስ ብሎን ተጫውተን የምንለያይ ሲሆን አንዳንድ ጉዳዮች ግን አያስማሙንም። ለምሳሌ ባለፈው ለትንሣኤ በዓል መምህር ከሌ በደንብ አስተምሮናል ብዬ ሳወራት እንዲህ አለችኝ። ሁላችንም እኩል ነን፣ ወንድማማቾች መባባል አለብን እንጂ ማንንም አባት ማለት የለብንም። ጌታችንም በወንጌል መምህር ብላችሁ አትጠሩ፣ መምህራችሁ አንድ ስለሆነ እናንተም በምድር ላይ ማንንም መምህር አባት ብላችሁ አትጥሩ፣ ማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ ይላል ትለኛለች። ስለዚህ እኛ መምህር እያልን መጥራት የለብንም ማለት ነው። በተጨማሪ ብፁዕ አባታችንም እያልን መጥራት የለብንም ስላልገባኝ ነው። መልሱ በመምህራን እንዲሰጠኝ ይፈልጋለሁ ይላል ጠያቂያችን ብላለች። እንግዲህ መጽሐፍ ቅዱስ ላይ ማንንም አባት አትበሉ፣ ማንንም መምህር አትበሉ፣ መምህራችሁ አንድ ነው የሚል በማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ ተጽፏል። ለዚህ እናንተ ለምንድን ነው አባት የምትሉት መምህር የምትሉት? ለምንድን ነው መባባል ያለብን? ወንድማማች ወንድም ከሌ ወንድም ከሌ እንጂ አባት ከሌ አባ ወይም አባት ወይም አቡነ የሚለውን መጠቀም የለብንም። ይሄ መጽሐፍ ቅዱስ ላይ የለም የሚል ጥያቄ ነው እና
መምህራኑ ለዚህ ደግሞ እኛ በቤተ ክርስቲያን እንደምታውቁት ብፁዕ አባታችን እንላለን፣ አባ እንላለን፣ አቡነ እንላለን፣ መምህር እንላለን። ለዚህ መጽሐፍ ቅዱስ አትበሉ እያለ እኛ ደግሞ ለምንድን ነው የምንለው የሚል ነው እና እንግዲህ ወደ መልሱ እንሄዳለን። የመጀመሪያውን መልስ መጋቢ አዲስ ይሰጡ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን፣ ክቡራን አበው መነኮሳት፣ መምህራን፣ የክርስቶስ ቤተሰቦች በእግዚአብሔር ስም እንደምንዋላችሁ፣ በቸርነቱ ያልተለየን በምሕረቱ የጠበቀን በሀብተ ስሙ በረድኤት አቅርቦ በመቅደሱ እንድንሰበሰብ የረዳን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንደ እውነት ከሆነ ሽበትም ጣል ጣል ስላደረጉ መምህር ቢቀርሙ ደስ ይለኛል። ግን ዶክተር ስላዘዙ እሺ ብዬ ተቀብያለሁ። ጥያቄው ግሩም ጥያቄ ነው። ከልጅቷ ጋር አሁን ልጅቷ እንዲህ ብላ ጠይቃለች። ከእሷ አንፃር አይደለም የምንመልሰው። እንደዚህ ነውና ይህና እንደዚህ ቤት አይደለም የምንልሽ። አሁን ጠያቂዋ ምናልባት መካከል ካለች ማለት ነው። ጥያቄውን የምንመልስላችሁ ወይም ደግሞ የምንነግራችሁ ከቤተ ክርስቲያን አስተምሮ አንፃር ብቻ ነው። ሄዳችሁ ከግለሰብ ጋር እንድትከራከሩ አይደለም፣ ወይም ደግሞ ሰጣ ገባ ውስጥ እንድትገቡ አይደለም። የቤተ ክርስቲያን አስተምሮ፣ የቤተ ክርስቲያን ትርጓሜያት፣ የቤተ ክርስቲያን ትምህርት ምን ይላል? እኛስ የቤተ ክርስቲያንን ትምህርት በምን አይነት ልክና መጠን ነው ማወቅ ያለብን የሚለውን ብቻ ነው ልናይ የሚገባው። ምክንያቱም ቀጥታ እንዲህ በያት ብለን ለልጅቷ አካላክላት ሄዳ ከጓደኛዋ ጋር መጣላቱ አይቀርም። እሱን አይደለም። ከቤተ ክርስቲያን አንፃር ግን እንየው። መጽሐፍ ቅዱስ ሰው በራሱ የሚተረጉመው ሰው መጽሐፍ አይደለም። ክርስቶስ በምድር ላይ ያስተማራቸው ትምህርቶች አውድ አላቸው። የተነገረበት አውድ አለው። የተጻፈበትም የአጻጻፍ ስልት፣ የአጻጻፍ ዘይቤ አለው። ሁሉንም እንደወረደ ከተረጎምነው አስቸጋሪ ይሆናል። ለምሳሌ ቃል በቃል ከተረጎምነው ችግር የሚያመጣ ጥቅስ ልንገራችሁ፣ ሁላችሁም ስሙ። በዚያን ጊዜ ለነፍሰ ጡሮች፣ ለወለዱ፣ ለሚያጠቡ ወየውላቸው ይላል። እየሰማችሁ ነው አይደል? ቃል በቃል ከተረጎምነው ይህ ጥቅስ በቀጥታ የሚመለከተው ማንም ብቻ ነው? ሴቶችን ብቻ፣ ደግሞ የወለዱትን ብቻ በቀጥታ ከተረጎምነው ማለት ነው። ሊነገር የተፈለገበት አውድ ምንድን ነው? የሚስማማውስ ንጽጽር ምንድን ነው? ይህ ንጽጽሩ ከወንድ ጋር ቢሆን ወንድ አይጸንስም፣ አይወልድም፣ አምጦ ማለት ነው። አያጠባ፣ ተፈጥሮ አይደለም። ሊነጻጸርና ሊስማማው የሚችለው ከማን ጋር ሲሆን ነው? ከሴቶች ጋር ሲሆን ተፈጥሯቸው ነው። መጽነስ ከባሏ ጋር አንድ አካል አንድ አምሳል ሆና መጽነስ፣ ከዛ ከ9 ወር በኋላ በጣም መውለድ፣ የወለደችውን ጡት ማጥባት፣ ጡት እያጠባች ማሳደግ የማን የተፈጥሮ ጉዳይ ነው? የሴቶች ጉዳይ ነው። ስለዚህ ሊናገረው ሊያስተላልፈው የተፈለገው መልእክት ሊገባ ለዛ ሊያስተላልፈው የተፈለገው መልእክት ሊመጥንለት ሊገልጥለት በሚችል ንጽጽር ነው ክርስቶስ ይሄን ነገር ሁሉ ወንድንም ሴትንም ይመለከታል። የጸነሱ ማለት ክፋትን ያሰቡ ነው፣ ኃጢአትን ያሰቡ ነው። ወንድም ያስባል። የወለዱ ማለት ኃጢአትን በተግባር የሰሩ ነው። የሚያጠቡ ማለት የሰሩትን ኃጢአት ንስሐ ሳይገቡ በኃጢአት ላይ ኃጢአት እየሰሩ መኖር ነው። አሁን ይሄ ንጽጽር የሚገባው የሚስማማው ከሴት አንጻር ነው። የሚመለከተው ግን ማንን ጭምር ነው? ሁሉንም ሰው ይመለከታል። ስለዚህ መጽሐፍ ቅዱስ እንደወረደ አንተረጉመው። የተነገረበትን አውድ፣ የተነገረበትን ዘመን፣ የተነገረላቸውን ሰዎች እንመለከታለን። ከፍ ሲልማ የተጻፈበትንም የሀገሩን ባህል እናያለን። የተጻፈበትንም ቋንቋም እናያለን። ወጉን፣ ልማዱን፣ ባህሉን እናያለን። ለማንኛውም ሰዓት እንዳልወስድ መምህርም ስላሉ የዚህኛን አውድ እንመልከት። ክርስቶስ ብሏል። የማቴዎስ ወንጌል ምዕራፍ 23 ከቁጥር 1 ጀምራችሁ ስታነቡ ይሄንን ጽንሰ ሀሳብ የሚያብራራ ቃል የሚናገር እነዚህ ቃላት አሁን የተጠየቀው ጥያቄ ቃላት ወይም ደግሞ ሀሳቦች በጥቂቱ 3 ነጥቦችን እናንሳ። የመጀመሪያው ከጸሐፍት ከፈሪሳውያን አንጻር ነው የተነገረው። ከማን አልኳችሁ? ከጸሐፍት ከፈሪሳውያን አንጻር ነው የተነገረው። ከእነሱ ጋር እንዳንመሳሰል ነው የተነገረው። ጸሐፍት ፈሪሳውያን ምን አይነት ባህሪ ያላቸው? አሁን ይህንን ጥያቄ ለመረዳት ማለት ነው። ከቃሉ ጋር ናችሁ? ጸሐፍት ፈሪሳውያን ምን አይነት ባህሪ ያላቸው? ምን አይነት አመለካከት አላቸው? ጌታ ስለምን እንዲህ ብሎ አስተማረባቸው በእነሱ ብሎ የጸሐፍት የፈሪሳውያንን ሀሳብ
የጸሐፍት የፈሪሳውያን ባህሪ ማወቅ ተገቢ ነው። ጸሐፍት ፈሪሳውያን በባህሪያቸው ባጭሩ ተመጻዳቂዎች ናቸው። ምኖች ናቸው? ተመጻዳቂዎች ናቸው። በየገበያው በየአደባባዩ ሰው በተሰበሰበበት በሙሉ ሰው እንዲሰግድላቸው የሚፈልጉ፣ ሰው አቧቡ እንዲሏቸው የሚፈልጉ እጅግ አድርገው ከንቱ ውዳሴ በሽታ የተጠናወታቸው ሰዎች ናቸው። ቃል በቃል እንዲህ ነው የሚለው ወያፈቅሩ ርዕሰ ምርፋቃት፣ ምግቡ ከሚጀመርበት ወጡ ካለበት ከሚጀመርበት መልካሙ መጠጥ ከሚጀመርበት መጀመሪያ ላይ መቀመጥ ይፈልጋሉ። ከንቱ ውዳሴ ይፈልጋሉ። በየአደባባዩ ሲሄዱ ጎንበስ ቀና እንዲሉላቸው እንዲሰሉላቸው፣ ከእናንተ በላይ ማንም የለም እንዲባሉ ይፈልጋሉ። ከእናንተ በላይ መምህር የለም እንዲባሉ ይፈልጋሉ። ይሄ ከንቱ ውዳሴ ነው። ስለዚህ እንደ ጸሐፍት እንደ ፈሪሳውያን አትሁኑ ነው። እንደማትሁኑ ነው። እንደ ጸሐፍት እንደ ፈሪሳውያን ከንቱ ውዳሴ የሚያጠቃችሁ መምህራን አትሁኑ። መምህርነት መመስገኛ መምህርነት የራስን ክብር ማዝደቂያ ከፍ ማድረጊያ ሳይሆን ማገልገያ ስለሆነ ምን ስለሆነ ማገልገያ። ዝቅ ብሎ ማንም ማገልገያ ነው፣ ህዝብን ማገልገያ ነው፣ መንጋን ማገልገያ ነው። ፈላጊነት መፈለግ የእረኝነት ስራ ነው። እነሱ የእረኝነት ስራ አይደለም የሚሰሩበት፣ በመምህርነት የእረኝነት ስራ ሳይሆን የሚሰሩበት የከንቱ ውዳሴ መቀበልን ስራ ነው የሚሰሩበት። በነገራችን ላይ ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ከንቱ ውዳሴ የሚፈልግ ሰው ክብር ስለሚመስለው ሁልጊዜ ከንቱ ውዳሴ ከሰው እንዲለገሰው ይፈልጋል። ሁልጊዜ ከአንተ ውጭ ከአንተ በቀር ማንም የለም እንዲባል ይፈልጋል። ይህች ክፉ ናት፣ መጨረሻ ላይ ገሃነም ታወርደዋለች ይላል። ስለዚህ ሐዋርያትን ክርስቶስ እንደ ጸሐፍት እንደ ፈሪሳውያን በከንቱ ውዳሴ መምህርነታችሁን የምታሰድቡት እንዳይሆን፣ መምህራን የሆናችሁት ልታስተምሩበት፣ ልትመክሩበት፣ ልትጠቅሙበት፣ ልትፈልጉበት ነው። አንድ ይህ ሁለተኛ መምህራን አትባሉ ሲል ወይንም አይኑራችሁ ሲባል ሐሰተኛ መምህር አይኑራችሁ ነው። ምንኛ መምህር አይኑራችሁ ነው? ጣዖት አምልኩ የሚል እግዚአብሔርን ካዱ የሚል አሁን ይሄ መምህር አይደለም። መምህር ነው ግን ሐሳዊ መምህር ነው። ክርስቶሳዊ መምህር አይደለም። መንፈስ ቅዱሳዊ መምህር አይደለም። እግዚአብሔራዊ መምህር አይደለም። ሰማያዊ መምህር አይደለም። ወይም ደግሞ እግዚአብሔራዊ በሚለው ይጠቅልል መምህር አይደለም። ጣዖት ስገዱ፣ እግዚአብሔርን ካዱ፣ ወንጌልን ዲቃላህት ክርስቶስን ሩቅ ብእሲ በሉ ብሎ የሚያስክድ መምህር ምን አይበላችሁ? አይኑራችሁ። በዚህም ብዙ ሰዎች ተሰናክለዋል። እነ ይሁዳ ዘገሊላ እነዚህ ተነስቶ ሐሰተኛ መምህራን እንደዚህ ነው ክርስቶስ ሩቅ ብእሲ ነው፣ ወንጌል ዲቃላህት ግን ጥምቀት ያለ ግዝረት አትጠቅምም ብለው ብዙ ሰዎችን አሰናክለዋል። ክርስቶስ ነገ የሚደረገውን ስለሚያውቅ ሐሰተኞች መምህራን አይኑሯችሁ ነው። ሁለተኛው ይህ። በሶስተኛ ደረጃ የክርስቶስ መምህርነት መምህር ሲባል ለክርስቶስ ሲቀጸልና ለሰዎች ሲቀጸል ለየቅል ነው። ይሄንንም አለማወቅ አንድ ችግር። አባታችን ብለን ሰውን ስንጠራና አባታችን ብለን እግዚአብሔርን ስንጠራ ይለያያል። የክርስቶስ መምህርነት የባህሪው ነው። የምኑ ነው? የባህሪው። ለምሳሌ አባቶቻችን በሙሉ ካህናት ናቸው። ምኖች ናቸው? ክርስቶስም ካህን አይደለም? ክርስቶስም ምንድን ነው? ካህን። ጳጳሳትን ጳጳሳት አድርጎ የሾመ ራሱ ክርስቶስ ነው። ክርስቶስ ደግሞ ሊቀ ካህናት ሊቀ ጳጳሳት ነው። ምን ማለት ነው? መረዳት አስፈላጊ ነው። ክርስቶስ ካህን ሲባልና መምህራን እና ሌሎች መምህራን ወይም ካህናት ሲባሉ የተለያዩ የእነሱ የጸጋ ነው። የምንድን ነው? የጸጋችን ነው። በጸጋ ነው የተሰጠን፣ በችሮታው ነው የተሰጠን። የእሱ ግን የባህሪ ነው። ስለዚህ መምህራን አይኑሯቸው ሲባል እኔ በባህሪ መምህር ነኝ የሚል አይኑር ነው። በባህሪ መምህር ነኝ የሚል አይኑር። የባህሪ መምህር ማብቻ ነው። በጸጋ ግን እውነተኞች መምህራን አሉ። በደንብ ላስፋላቸው። አባቶቻችን መምህራን እንደተባሉ አንትሙ ውእቱ ብርሃኑ ለዓለም ወአንትሙ ውእቱ ጽዮው ለዓለም የቅዱስ ማቴዎስ ወንጌል ምዕራፍ 5 ቁጥር 14 ጀምራችሁ አንብቡ። በአብዛኛው ይህን ጥቅስ አብራችሁ በሉ። እናንተ የዓለም ብርሃን ናችሁ፣ እናንተ የዓለም ጨው ናችሁ። አሁን ጥያቄ ጠይቃችሁ የዓለም ብርሃን ማለት ነው? ክርስቶስ በሉ አይደለ? ታዲያ ሐዋርያትን የምን ብርሃን አላችሁ? የዓለም ብርሃን ናችሁ አላችሁ አይደል? የዓለም ብርሃን ናችሁ ሲላቸው ምን ማለት ነው? ብርሃንነታቸው በምንድን ነው? በመምህርነት ነው አይደል?
የጨለመውን ዓለም የሚያበሩት በምንድን ነው? መቼም እነሱ የተፈጥሮ ፀሐይ አይደሉም ናቸው። የተፈጥሮ ፀሐይ አይደሉም። ወይ ሰው የሰራው አምፖል አይደሉም፣ ወይ ሻማ አይደሉም። ከቃሉ ጋር ናቸው አይደል? እግዚአብሔር ከሁላችን ጋር ነው። የተፈጥሮ ፀሐይ አይደሉም፣ ወይም ሻማ አይደሉም፣ ወይ አምፖል አይደሉም። የዓለም ብርሃን ናቸው ማለት እኮ የዓለም መምህራን ናችሁ። ለዓለም ብርሃን አብሩ፣ ወንጌልን እየሰበካችሁ አብሩ። መምህርነታቸው ብርሃን። ስለዚህ ክርስቶስ እዚህ ጋር የዓለም ብርሃን ናችሁ እያለ እዛ ጋር ደግሞ መምህራን ናችሁ አይደላችሁ፣ መምህራን አይደላችሁ አይልም። አሁኑ ግን ይተረጎም ያስፈልጋል። የዓለም ጨው ናችሁ አለ። እነሱ የምንመገበው ወጥ ውስጥ የሚጨመር ጨው ናችሁ እንዲ አለ። እንደዛ ነው ብላችሁ የምትተረጉሙ አይደለም። ምን ማለት ነው? አልጫውን ዓለም በክፋት፣ በኃጢአት፣ በተንኮል፣ በዘረኝነት፣ በጣዖት በማምለክ በሌላም አልጫ የሆነውን ዓለም በመምህርነታቸው ምን የሚሉ የሚያጣፍጡ ናቸው። ተመልከቱ፣ ክርስቶስ የዓለም ጽዮን ነው ወይም ደግሞ ጨው ነው። ታላቁ ሊቅ አባ ጊዮርጊስ ዘጋስጫ ጽዮን ዛላሶ ለልሱ ማለት ዛጣሙ ለልሱ ውእቱ ኢየሱስ ክርስቶስ ዳልበሳት አድርሶ የዓለምን አልጫነት ያጣፈጠው እውነተኛው ጨው ክርስቶስ ነው ይላል። ክርስቶስ ደግሞ መልሶ የዓለም ጨው እናንተ ናችሁ አለ። ይጣላል አይጣላም? ሲጠይቃቸው አቤት አይጣላም። የክርስቶስ ጨውነት የባህሪ ገንዘቡ ነው። የአባቶቻችን የሐዋርያት የአሁንም መምህራን ጨውነት የጸጋ ገንዘባቸው ነው። እዚህ ጨውነታቸው መምህርነታቸው። መምህር አይባል፣ ብፁዕ አይባል፣ አባ አይባል፣ ወይም ደግሞ አባት አያስፈልግም ካህን አያስፈልግም ሲባል ክርስቲያኖች ቢያንስ እንደዚህ የሚሉና እንደዚህ ብለው የሚተረጉሙ ሰዎች አራት ነገሮች ይቅሩ እንደሚሉ አልተረዱትም። እነዚህን አራት ነገሮች ምንድን ናቸው የሚሉት ልዘርዝርና ልጨርስ። መምህራን አያስፈልጉም፣ ካህናት አያስፈልጉም፣ ሊቃነ ጳጳሳት አያስፈልጉም ብለው ቤተክርስቲያን ያላስተማረችው ክርስቶስን ያላለው የሚተረጉሙ ሰዎች አራት ነገሮች ደግሞ ለድነት መሰረታዊ ጉዳይ የሆኑ አራት ነገሮች ይቅሩ እንዳሉ አላወቁትም። የመጀመሪያው ጥምቀት ይቅር ብለዋል። ምን ይቅር ብለዋል? ጥምቀት ያለ ካህን አይፈጸምማ። እየሰማችሁ ነው? ጥምቀት ያለ መምህር አይፈጸምማ። ያለ ካህን ጥምቀት ይፈጸማል? ማጥመቅ የሚችለው ማን ብቻ? ካህን ብቻ። ከላይ ጳጳሳት፣ ከዛ ካህን ብቻ። ዲያቆን ማጥመቅ አይችልም እንደምናውቀው። ስለዚህ አባት ማለት አያስፈልግም ከተባለ መምህር የለም። ካህናት አያስፈልጉም ከተባለ አባት የሚለው ካህናትን ስለሆነ፣ ጳጳሳት እሱ የሚለው ጳጳሳትን ስለሆነ አያስፈልጉም ከተባለ ልጅነት አያስፈልግም እያለ ነው። ለምን ልጅነት አያስፈልግም እያሉ ነው ማለት ነው? መምህራን ከሌሉ ልጅነት ስለማይሰጥ። ክርስቶስ ምንድን ነው ያላቸው? ሐዋርያት ወደ ዓለም ሲያሰናብታቸው ሲላቸው ወንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ፣ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ እያየ ጠይቃቸው። አሁን ጴጥሮስ እያጠመቀ ነው። መልሱልኝ። ማቴዎስ አሁን ያጠምቃል? አሁን ማንም ያጠምቅ? ካህናት ጥምቀት ተቋርጧል? ልጅነት ይቋረጣል? ጴጥሮስ የለም አለ። ጴጥሮስ የለም። የዮሐንስ ተከታዮች፣ የጴጥሮስ ተከታዮች፣ የማቴዎስ ተከታዮች፣ የነ ቅዱስ ጳውሎስ ተከታዮች አሁን ያሉት እነማን ናቸው? መምህራን፣ ካህናት፣ ኤጲስቆጶሳት ናቸው። ስለዚህ ካህን መምህር መባል አያስፈልግም ሲባል ልጅነት አያስፈልግም እያሉ ነው። ያለ ልጅነት ደግሞ ድነት የለም። አንድ ድነት ነገርነት ተበላሸ ማለት። ሁለተኛ ክህነት አያስፈልግም፣ መምህር አያስፈልግም፣ መባል አያስፈልግም ሲሉ በሁለተኛ ደረጃ ክህነት አያስፈልግም እያሉ ምን አያስፈልግም እያሉ ነው? ክህነት አያስፈልግም እያሉ ካህን አያስፈልግም ካሉ ክህነቱን አያስፈልጉትም። ዋናው የነገረ ድነት ሁሉ መፈጸሚያ ክህነት ስለሆነ የምን መፈጸሚያ? የነገረ ድነት ሁሉ መፈጸሚያ ክህነት ነው። ታውቃላችሁ፣ አንድ ሰው ካህን ካልሆነ በቀር አሐዱ አብ ቅዱስ ብሎ ማቅረብ ማጥመቅ አይችልም። ለዚህ ክህነት አያስፈልግም እያሉ ክርስቶስ ደግሞ ካህናት አድርጌ ሾሜያችኋለሁ ይላል። አንደኛ ቆሮንቶስ ምዕራፍ 12 ላይ ስታነቡ ክርስቶስ አስቀድሞ ሐዋርያትን፣ ከዛ ቀጥሎ ነቢያትን፣ ከዛ ቀጥሎ መምህራንን በቤተ ክርስቲያን ሾመ ይላል። ለዚህ ክህነት አያስፈልግም እያሉ ሶስተኛ ስጋውና ደግሞ አያስፈልግም እያሉ ነው። ምን አያስፈልግም? ያለ ካህን ስጋውና ደግሞ ሊሰጥ አይችልም። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ ባርኮ ስጋውና ደሙን አክብሮ ለምዕመናን የሚያቀብለው ማን ነው? መምህሩ አይደለ? ካህኑ ወይም መምህር ካህን ይባል። ካህኑ መምህሩ ለክህነት ሲደርስ የክህነትን ስራ ይሰራል። መምህር ነው፣ ካህን ነው። ስለዚህ ስጋውና ደሙ አያስፈልግም እያሉ ያለ ክህነት ስለማይፈጸም ማንም ሰው መጥቶ አይፈጽመው። እናንተ መጣችሁ አትፈጽሙ። ዓለምን የሚገዛ ንጉሥ መጥቶ ሊፈጽመው አይችልም። የሚችለው ካህንና ካህን ብቻ። አራተኛና የመጨረሻ እንዲያው ቅደም ተከተሉን ባቋልሶ ንስሐ አያስፈልግም እያሉ ንስሐ የሚሰጠው በማ ብቻ? ራስን ሂድና ለማን አስመርምር? ለመምህር አስመርምር፣ ለካህን አስመርምር ይላል።
ንስሐን ኃጢአትን ተቀብሎ እውነተኛው ኃጢአትን ወደሚያስተሰርይ ወደ አማናዊ ሊቀ ካህናት የሚያስተላልፉ የሚጸልዩት ካህናት ናቸው። ቀኖና የሚሰጡ ካህናት ናቸው። ስለዚህ እነዚህ አራት መሰረታዊ የድነት ጉዳዮች መምህራን የሉም ሲሉ እነዚህም የሉም እያሉ እንደሆኑ አላስተዋሉትም። ቤተክርስቲያን የምታስተምረው እንደዚህ ነው። ግልጽ ነው። እኔ ያበላሸሁትን መምህር ያስተካከሉ መልሱት። እግዚአብሔር ይስጥልን። ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። በጸጋ በበረከት በረድኤት ይጠብቅልን። እንግዲህ ጥያቄው መነሻውን እንዳትረሱ ምዕመናን። በመጽሐፍ ቅዱስ ላይ ማንንም መምህር አትበሉ፣ ማንንም አባት አትበሉ የሚል ስላለ እናንተ ለምን ትላላችሁ የሚል ነው። ስለዚህ አሁን መምህራችን በግልጽ እንዳስቀመጡልን መጽሐፍ ቅዱስ ደረቁን ቃል ብቻ ወስደን ከተረጎምነው ላንረዳው እንችላለን። መምህራን በምስጢር የሚያስቀምጡትን ምሳሌ መረዳት ያስፈልጋል። ስለዚህ ይሄ መጀመሪያ የተነገረው ለማን ነው ያሉት? ቃሉን አልሰማችኋቸውም ማለት ነው። ለጸሐፍት ፈሪሳውያን ራሳቸውን ያመጻድቁ ለነበሩ በከበረታ ቦታ በየቦታው እኛ መምህር ነን እያሉ ራሳቸውን ከፍ ከፍ የሚያደርጉ የነበሩትን እነሱን ነው የመጀመሪያ አውዱ የሚመለከተው። እኛ የምናስተምረው መምህራን አሁን የሚሰብኩት ማንን ነው? ክርስቶስን ነው። ክርስቶስን የሚሰብኩ መምህራን ናቸው። መምህር ማለት ደግሞ አስተማሪ ነው። መሐረ ነው ግሱ የመጀመሪያው። መሃ በሀሌታ ከተጻፈች ምን ይሆናል? እስቲ በዚሁ ግዙን ተማሩ። መሐረ ብሎ በሀሌታ ከተጻፈ የማዕከሏ መሐረ ማለት አስተማረ ነው። በሐመሩሃ ደግሞ ከተጻፈ መሐመሩሃ ረ ከሆነ ደግሞ ይቅር አለ ራራ ማለት ነው። ስለዚህ መምህር ማለት የሚያስተምር ነው። ምንን የሚያስተምር? የጌታን ትምህርት ነው። ለዚህ መምህር ብለን ብንጠራ ስህተት ነን ወይስ ስህተት አይደለም? ስህተት አይደለም ማለት ነው። ለዚህ ቃለ ሕይወት ያሰማልን። አሁን ደግሞ መጋቤ ጥበብ ደግሞ እዚህ ላይ ያክሉበታል ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ብርሃናት አባ ጴጥሮስ ዶክተር፣ የገዳሙ የስብከተ ወንጌል ኃላፊ፣ ክቡራን አበው መነኮሳት በየማዕረጋችሁ፣ ክቡር መምህራችን፣ በዚህ ጉባኤ የታደማችሁ ሁላችሁም እንደምን ዋላችሁ? እንደምን አመሻችሁ? አሜን። የአምላካችን የእግዚአብሔር ስም የተመሰገነ ይሁን። በቸርነቱ ጠብቆ ለዚህ ሰዓት ስላደረሰን የተመሰገነ ይሁን። እንግዲህ ብዙውን ክቡር መጋቤ ሐዲስ በሚገባ አስተምረውናል። ቃለ ሕይወት ያሰማልን። እኔ እንግዲህ ጥያቄውን አባታችንም ስላብራሩት ወደ ብዙ ዝርዝር አልገባም። ነገር ግን ጥያቄው ላይ የተነሱ 3 ነገሮች ናቸው። መምህር አትበሉ፣ አባት አትበሉ እና ብፁዕ ማለት አይገባም የሚሉ ናቸው። እንግዲህ መምህር አትበሉ በእርግጥ ግዕዙ ቃል በቃል እንደዚህ አይደለም የሚለው ያው በተለያየ ጊዜ መጽሐፍ ቅዱስ ሲሻሻል የመጡ የተተረጎመበት አውድ እንዲህ ተብሎ መምህር ተብላችሁ አትጠሩ የሚል ነው። ነገር ግን ቃሉ በግዕዙ የሚለውን እንዲህ ቅድም መጋቤ ሐዲስም ተናግረዋል። እንደዚህ ይላል። በመሰረቱ የማቴዎስ ወንጌል ምዕራፍ 23 ከቁጥር 1 ጀምሮ ስንመለከተው ስለ ጸሐፍት ፈሪሳውያን ግብዝነት ነው የሚናገረው እና እነሱን ከዚያ በኋላ ወረድ ብለን እስከ መጨረሻው ብንመለከተው ግብዞች እያለ ግብዝነታቸውን ነው የሚገልጸው። ስለዚህ ከስሩ አንብቡ አለ መልእክት እምጥንታ እስከ ፍጻሜታ መልእክትን አንድን ጽሑፍ ከመጀመሪያው እስከ መጨረሻው አይቶ ቅድም መምህር እንዳሉት በተነገረበት አውድ መተርጎም ይገባል። በቤተክርስቲያናችን ትርጓሜ ሲተረጎም በዚህ አግባብ ነው ማለት ነው። ብቻውን ጥሬ ቃሉን ከወሰድነው ቀንጭፈን ከወሰድነው ይሄ የአርዮስ አካሄድ ይባላል። አርዮስ ጥበብ ፈጠረኒ የምትለዋን ወስዶ እንግዲህ ሎቱ ስብሐት ወልድ ፍጡር የሚል ክህደት እንዳመነጨው ሁሉ አንዷን ቃል ብቻ መዞ እንዲህ ማለት እርስ በርሱ ይጋጫል። እውነት ለመናገር ቅድም መምህር እንደው እንዲህ ብለሽ መልሽላት ማለት ብለሽ ተጣይ ማለት ነው እንዳሉ ስለሆነ ነው እንጂ እንደው እኔ ደግሞ ተጨማሪ ሀሳብ ማክለው አንዳንዴ እንደ መልስ ያለ ጥያቄ አለ። ኢየሱስ ክርስቶስ ጸሐፍት ፈሪሳውያን በተንኮል መጥተው ሲጠይቁት በጥያቄ የሚመልስበት ጊዜ ነበረ። ለምሳሌ በቤተ መቅደስ ገበያ ሲፈታ
በመባይተ መኑ ትገብር ዘንተ። ይህንን ገበያ መፍታት ከምድራውያን ነገስታት ያይደለ ከሌዋውያን ካህናት ወገን ያይደለ ማን አሰናበተ? በምን ስልጣን ነው ገበያ የምትፈታው አሉ። ይህ እንግዲህ ለጌታ የቀረበ ጥያቄ ነው። ከዚያ እኔም ጥያቄ ልጠይቃቸው አላቸው እና ሲጠይቃቸው ዮሐንስ ጥምቀት ከወዴት ናት አላቸው። በጣም ደነገጡ። ሁለቱንም መመለስ በጣም አስቸጋሪ ስለሆነ ማለት ነው። ከመሬት ናት ከሰማይ፣ ከምድር ናት ከሰማይ ብሎ ጠየቃቸው። እንግዲህ ሁለቱንም ከሁለቱ አንዱን መምረጥም በጣም ችግር ስለሆነባቸው እንግዲህ አናውቀውም እንበል ብለው አናውቀውም ብለውታል። ምክንያቱም ከምድር ነው ብንል ህዝቡ ዮሐንስን እንደ አባት ያከብሩታል፣ እንደ መምህር ያፍሩታል፣ ህዝቡን ፈሩ። ከሰማይ ነው ብንል ደግሞ እንግዲህ ለምን አታምኑበትም፣ ለምን አላመናችሁበትም ይለናል። ስለዚህ አናውቀውም እንበለው ብለው አናውቀውም ብለውታል። ሌላ ጊዜ ደግሞ ስለ ግብር መጥተው ጌታ ነው ግብር መገበር ይገባል አሉ። እስኪ ያሳዩኝ አላቸው። እንግዲህ ሳንቲሙን እና ያው የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር አላቸው። ይህንን በጥበብ እንዲያርጎ መልሶላቸው እና አንዳንዴ መናፍቃን ለሚያነሱት ሁሉ ጥያቄ መቼም እስከ ዕለተ ምጽአት ድረስ መናፍቅ ክህደት ኑፋቄ ሲያመነጭ መኖሩ የማይቀር ነው። ነገር ግን አንዳንድ ጊዜ ለጥያቄውም በብስለት መመለስ ይገባል። አፎሚያ ቅዱስ ሚካኤል ነኝ ብሎ ዲያብሎስ ሲመጣ መላእክት እንግዲህ በስዕላቸው እንደምናያቸው በትረ መስቀል ይይዛሉ። ያንተ በትር ደግሞ ያስከው መስቀል የለውም። ለምንድን ነው? አሁን ይሄ በጣም ቀላል ነገር ማለት ያስከው በትር መስቀል የለውም። ስለዚህ አንተ ሚካኤል አይደለም እየዋሸ ነው እያለችው ነው ማለት ነው። እና በጣም ቀላል ነገር ነው። መምህር አትባሉ ሲባል እሺ እህቴ አንቺ እንግዲህ የዚያ ያለሽበት ቤተ እምነት ትሄጃለሽ እና እዚያ አዳራሻችሁ ምንድን ነው የሚያደርጓችሁ ብሎ መጠየቅ ያስፈልጋል። መቼም እያስተማሩ ነው ማለቱ አይቀርም አይደለም። እኔ ጮኸው ብቻ የሚወጡ አይመስለኝም። ትርጓሜ ይኑራቸውም አይኑራቸውም የሆነ ነገር ማለታቸው አይቀርም። ስለዚህ እነሱ ማን ብለሽ ነው የምትጠሪያቸው ብሎ ማለት ያስፈልጋል። እና አንዳንዴ ነው መልሱንም መልሶ በጥያቄ መመለስ በጥበብ መመለስም ያስፈልጋል። መደናገጥ አያስፈልግም። አሁን ችግሩ እኛም በእውቀት ሙሉ ስላልሆን ቤተክርስቲያናችን ስላላወቅናት መናፍቅ ለሚያነሳ ሁሉ ጥያቄ እንደነግጣለን። በመሰረቱ ቅድም እንደተባለው እንግዲህ ይህ ስለ ጸሐፍት ፈሪሳውያን ግብዝነት የተነገረ ቃል ነው ካልን እንዲህ ይላል። ገና ሲጀምር ዲበ መንበረ ሙሴ ነበሩ ለክሙ ጸሐፍት ወፈሪሳውያን፣ በሙሴ ወንበር ጸሐፍት ፈሪሳውያን ተቀምጠዋል አሉላችሁ አላቸው ጌታ። የሙሴ ወንበር ማለት ሙሴ ከአረፍተ ዘመን ገጥቶት ካለፈ በኋላ ክርስቶስ ለማስተማር እስከተገለጸበት ድረስ ያልፈረሰ ያልተሰበረ የማይናወጽ ወንበር ተቀምጦ አለ ማለት አይደለም። በሙሴ ወንበር አሉላችሁ ማለት በሙሴ መምህርነት አስተማሪዎች ጸሐፍት ፈሪሳውያን አሉላችሁ አላቸው እና በጣም በሚገርም ሁኔታ ሁሎ ዘይቤለክሙ ግበሩ፣ ያዘዟችሁን ስሩ፣ ዘመሃሩክሙ ዕቀቡ፣ ያስተማሯችሁን ጠብቁ አላቸው። ቀጥሎ ግን ምን አላቸው? ወዘከመ ምግባሩ ሙሴ ይትግበሩ፣ እንደ ስራቸው ግን አትስሩ አላቸው። አሁን መምህርነታቸው ፈረሰ ማለት ነው። አሁን ስለ 10ቱ ትእዛዛት ያስተምራሉ፣ ይናገራሉ። እንዲያውም ሰንበትን አክብሩ ይላሉ። ሰንበትን ሲያከብሩ ከታዘዘው ሁሉ በላይ ምናልባት ከ30 በላይ ክልከላዎች አስቀምጠው በግብዝነት ያከብራሉ። ስለዚህ ያስተማሯችሁን የሚነግሯችሁን ጠብቁ፣ እንደ ስራቸው ግን አትስሩ ብሎ መምህርነታቸውን አፈረሰባቸው። እንግዲህ ራሱ ክርስቶስ ነው ይህንን ያደረገው። በጣም በሚገርም ሁኔታ ግብዞች ስለነበሩ ለምሳሌ 10ቱን ትእዛዛት በልብሳቸው ጽፈው ይዞሩ ነበር። እየሰማችሁ ነው ማለት ነው። በምን አድርገው? በልብሳቸው ጽፈው ምን ይሉ ነበረ? በውስጥም እንጠብቀዋለን፣ እንዲያውም ከውስጣችን የተረፈው በልብሳችን አለ ለማለት ማለት ነው። በጣም ያሳዝናል። አይጠብቁትም እኮ። እንዲያውም ቃል በቃል ስለ ግብዝነታቸው ሲናገር ምንድን ነው የሚለው? እነሱ ወያሰክምዎ ጾር አብየ ለሰብ ዲበ መትከፍቱ፣ ለሰው ወያስሩ ጾር አብየ ወያሰክምዎ ለሰብ ዲበ መትከፍቱ፣ ጽኑ ሸክም አስረው ለሰው ያሸክማሉ። ወለሊሆሙስ እየለክፍሉ በአጽማኢቶሙ ጥቀ፣ በጣታቸው ፈጽሞ ሊነኩት አይፈልጉም ማለት ወይ ደግሞ ጽኑ ስራ ሰርተው ሰውን ጠብቅ ይላሉ። እነሱ ግን እንኳን ሊጠብቁት ማሰብ አይፈልጉም ማለት። ስለዚህ እንደነሱ አትሁኑ። ያ ማለት እንግዲህ ምን አለ ጌታ መጨረሻ ላይ ቀጥሎ ይሄን ቃል ስለ እነሱ ግብዝነት ከተናገረ በኋላ ወአንተ ሙሰኬ ኢትስምዩ መምህረ በዲበ ምድር፣ እናንተስ ምድራዊ መምህር
አይኑራችሁ። አሐዱ ውእቱ መምህርክሙ፣ መምህራችሁ አንድ ነው፣ ሰማያዊ ክርስቶስ ነው ብሎ የእሱን የባህሪ መምህርነት ተናገረ፣ ገለጸ ማለት ነው። በሁለተኛው ደግሞ ቅድም መምህር እንዳሉት ሃይማኖት ካሉ ለጣዖት ስገዱ የሚል መምህር አይኑራችሁ። አሁን እውነተኛውን ትምህርት የማያስተምር ሁሉ መምህር ሊባል አይገባም። መምህር የሚባል ከጌታ የተገኘውን ንጹሕ እንግዲህ እውነተኛው ምንጭ ክርስቶስ ነው። ወመምህር ዘያሲ፣ ለመምህራን ትምህርት የሚገልጽ እውቀት የሚገልጽ ለሊቃውንት ማመስጠርን የሚገልጽ በጉባኤ እንዲተረጉሙ ኃይለ ቃል እንዲናገሩ አላውያን ነገስታትን ሳይፈሩ እንዲመሰክሩ ሰማዕታት ሰይፉን ስለቱን ሳይፈሩ እንዲመሰክሩ እንዲናገሩ የሚያደርግ የባህሪ መምህር ክርስቶስ ነው። ነገር ግን መምህርነቱ ከሱ ብቻ እንዲበቃ አላደረገ። በጣም በሚገርም ሁኔታ ቅዱስ ኤፍሬም እንደተናገረው ወረሰየነ ሩያነ ምስሌው በብዝኃ ኃይሉቱ፣ በቸርነቱ ብዛት ከእሱ ጋር አስተካከለናል። ስጋችን እኮ የባህሪ አምላክ አድርጎታል ክርስቶስ። የጸጋ የሆነውን ሁሉ የእሱ የሆነውን ሁሉ ክርስቶስ ለሰው የባህሪ የሆነውን ሁሉ የእሱ የሆነውን የባህሪ ገንዘቡ የሆነውን ሁሉ የጸጋ እያደረገ ለሰው ሰጥቷል። መምህር ነው፣ መምህር አንድ እንሆን ፈቅዶልናል። ቅዱስ ነው፣ ቅዱስ አንድ እንባል ፈቅዶልናል። ብፁዕ ተብሎ ተጠርቷል፣ ብፁዕ አንድ እንድንባል ፈቅዶልናል። ቅድም ብርሃን ነው፣ ብርሃን እንድንባል ፈቅዶልናል። ጨው ነው፣ ጨው እንድንባል ፈቅዶልናል። እሱማ የባህሪ መምህር እንደሆነ አባ ጊዮርጊስ ዘጋስጫ እንዲህ ብሎ ይናገራል። በዚህ በሰዓታቱ ሞገስነ በሚባለው ዘበአብ ወልድ ዘበመንፈስ ቃል ዘበድንግል ሕፃን ዘበነቢያት ነቢይ ወዘበሐዋርያት ሐዋርያት ዘበሰማዕታት አክሊል መምህር ሊቀ ማኅበር ውእቱ ኢየሱስ ክርስቶስ። የክርስትናችን ፊት አውራሪ አበጋዝ እውነተኛ የባህሪ መምህር ኢየሱስ ክርስቶስ ነው ይላል። ለዚህ መምህርነት የሰው ባህሪ ገንዘቡ ነው። ይሄ መጀመሪያው እንጂ ሐዋርያትን እኮ አስተምሩ ብሎ ልኳል። ሁሩ ወመሃሩ ነው ያለው። ስለዚህ አስተምሩ ካላቸው ምንድን ናቸው ማለት ነው? መምህራን ናቸው ማለት ነው። ራሱ አስተምሩ ስላላቸው ማለት። ስለዚህ ይሄንን በዚህ አግባብ መረዳት ይገባል። ሁለተኛ አባት ብለን አንጠራም አሉ። አሁንም ቅድም እንደው እንደ ጥያቄ ያለ ምላሽ አለ እንዳልኳችሁ። አሁን አክብር አባከ ወእመከ፣ አባትና እናትን አክብር የሚል ትእዛዝ አለ የለም? አዎ ከአስርቱ ትእዛዛት አባትና እናትን አክብር ነው የሚለው። እንዲያውም አብርሃም አበ ብዙኃን ይባላል። አብርሃም ማለት አበ ብዙኃን ማለት ነው፣ የብዙዎች አባት ማለት ነው። ስርወ ሃይማኖት ነው አብርሃም ማለት እና በትንቢተ ኢሳይያስ ምዕራፍ 51 ከቁጥር 1 ላይ ብትመለከቱ ርዕዩ ወደ አብርሃም አቡክሙ፣ ወደ አባታችሁ ወደ አብርሃም ምን አድርጉ ይላል? ተመልከቱ ይላል። እንዲያውም ሳራንም ማስቧት፣ ሳራንም ተመልከቱ ይላል። በጣም የሚገርም እኮ ነው። አብርሃምን አባት ብሎ ጠርቶታል እኮ እግዚአብሔር። ወደ አባታችሁ ወደ አብርሃም ተመልከቱ። እንግዲህ በነቢዩ አድሮ ይህም ብሎናል። አሁን ምን አለ እንግዲህ አሁን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ አባትነት ሲናገር ምንድን ነው ያለው? የተስምዑ አበ በዲበ ምድር፣ ምድራዊ አባት አይኖራችሁ፣ አሐዱ ውእቱ አቡክሙ፣ እሱም ክርስቶስ ነው፣ አባታችሁ አንድ ነው፣ በምድር አባት አይኖራችሁ አለ። ይሄ ደግሞ ሁለት መልእክት አለው። የመጀመሪያው እንግዲህ እናትና አባት አክብር ተብሎ ተጽፏል። ግን ከአክብሮተ አብ ወእም አክብሮተ እግዚአብሔር እንደሚበልጥ ለመንገር ነው። ምንም አባት ቢኖር የፈለገው አባት ቢባል በምድር አባት ብቻ ሳይሆን እናትም ጭምር መሆን ከሚችል ከእግዚአብሔር አይበልጥም። ይህን መዝሙር 26 ላይ ቅዱስ ዳዊት እንዲህ ብሎ ገልጾታል። ረዳዬ ኩነኒ ወይ ትግድፈኒ፣ ረዳት ሁነኝ አትጣለኝም አለው። እስማ ወእሜ ገደፉኒ፣ አባቴና እናቴ ጣሉኝ አለ። ወእግዚአብሔር ተወክፈኒ። በጣም በሁለት ነገር ገልጾታል። አንዱ ስለ ራሱ፣ አንዱን ደግሞ አንድ ንጉሥ አስታውሶ እንዲህ ብሎ ተናግሯል። በተርጉማን እንዲህ ብለውናል። አባትና እናቴ የጥጋባቸውን ያህል ተገናኝተው በማኅፀን ጥለውኛል፣ አንተ ግን ተቀበልከኝ ማለት ሕይወት ሰጠኸኝ ማለት ነው። እውነት ነው። በጠባብ ማኅፀን ሕይወት የሚሰጥ እውነተኛ አባት እግዚአብሔር ነው። እንደገና ደግሞ አባትና እናቴ የቸገራቸውን ያህል አለ በሌላ ሰው መስሎ ሲናገር፣ ለገንዘብ ብለው ሸጡኝ አለ። የአንድ ሰው ታሪክ ሲናገር በጣም ያሳዝናል። ምዕመናን ሕማመ ኮብሽ በሚባል በሽታ የታመመ አንድ ንጉሥ ነበር ይላል እና በጣም በሚገርም ሁኔታ ከበላው አብልቶ ከጠጣው አጠጥቶ የሚያኖራቸው አቀብተ ስራ የነበሩት እነዚህ ምንድናቸው? ባለመድኃኒቶች ማለት ጠቢባን ማለት ነው። ልክ ናቡከደነፆር እንደነበረው ማለት ነው። ይህንን የያዘውን ደዌ ግን ማዳን ተሳናቸው። ስለዚህ አይችሉም መባል አልፈለጉም እና ንጉሱን አንድ ምክር መከሩት። ንጉሥ አሁን ከዚህ በሽታ የምትድነው አሉት፣ ይኸው ለእናት ለአባቱ አንድ የሆነ ልጅ አስፈልገ፣ ለቤተሰቦቹም ብዙ ወርቅ ዕንቁ ሰጥተህ እነሱን አሳምነህ አምጥተህ
እናቱ አንገቱን ይዛ አባቱ ቢላዋ ይዞ አርዶ ደሙ ሲፈስ በዚህ ደም ብትታጠብ ትድናለህ አሉ። ይህን እኮ የሚሉት እንዲህ የሚያደርግ አይገኝም ብለው ነው። መቼም የፈለገው ገንዘብ ቢሰጠው ልጁ ለእርድ የሚያቀርብ የለም ብለው ነው። በሚያሳዝን ሁኔታ ግን በዘመኑ ተገኘ። እየሰማችሁ ነው እናቶች? ልጁን የሚያደርግ ያው ለወርቅ ለገንዘብ ብሎ፣ ነገሩ በዚህ ዘመንም አይጠፋም። ለወርቅ ለገንዘብ ብሎ ልጁን ለእርድ የሚያቀርብ ማለት ነው። እና መጣ ልጁ። ለዚህ እንደተባለው በጣም ደግሞ እነዚህ ጠቢባን ተንኮላቸው እናቱ መያዝ አለባት አሉ። ይኸው እንግዲህ በእርዱ እንዲተባበሩ አባትና እናት በጭካኔ እንዲተባበሩ እናቱ ይዛ አባቱ ቢላዋ አሳልፎ ይዞ ማረድ አለበት። በዚህ ደም ብትታጠብ ነው የምትድን አሉ። በጣም እኮ የሚገርም ነገር፣ በጣም ይከብዳል። ሲሰሙትም ያስደነግጣል። እና ልጁ መጣና እንደተባለው ሊታረድ ቢላዋው ቀረበ። ያው እናቱ ያዘችው፣ አባቱም ስለቱን ይዞ ቀረበ። እና ንጉሱ ሲመለከተው ልጁን ቀና ብሎ ወደ ሰማይ ይመለከታል። እየሰማችሁ ነው አይደለም? እና እስቲ ቆዩ አለና ምን ሆነ ነው ወደ ሰማይ ሰማይ ብታየው አለ። ምን ልበል፣ ጥንቱን ለልጅ ለወለዱት የሚራሩ እናት አባት ነበሩ። ሊያርዱኝ ሲቀርቡ ጊዜ ለገንዘብ ለወርቅ ብለው እኔ ለእርድ ሲያቀርቡኝ አለ። ደግሞ ቢበደል የተበደለ ከነጋሽ የተጠማ ከፈሳሽ እንዲሉ ሰው ቢበደል እውነተኛ ፍርድ ፈርዶ መታደግ የነበረበት ንጉሥ ነው። አንተም ግደሉ ስትል ጊዜ ከደዌህ ለመዳን ብለህ በእኔ ደም ለመዳን ብለህ እረዱ ስትል ጊዜ ስለዚህ የምድሩን ጨረስኩ አበቃሁኝ እና ለእውነተኛው አባት ለእውነተኛው ዳኛ ለእግዚአብሔር ማቅረብ ይህ ነው አለው። ተውት አላቸው። የሚገርም እኮ ነገር። እግዚአብሔር የተመሰገነ ይሁን በእውነት ዘመና። እንዲህ አይነት አባት ነው ያለን። ስለዚህ አባት ብቻ አይደለም እናት ጭምር ነው የሚሆነው። በዚህ በጸሎተ ሐሙስ ጸሎተ እግር ጊዜ የሚባል አንድ ጸሎት አለ። ሐዋርያቲሁ ከበበ እግረ አርዳኢሁ ሐጸበ ሆኖሙ አበ ወእመ። አባት ብቻ አይደለም እናት ጭምር ነው የሚሆነው። ስለዚህ ምድራዊ አባት አይኖራችሁ ሲባል የእግዚአብሔርን የባህሪ አባትነት እንዲህ አይነቱን አባትነት የሚስተካከል አባት አይኖራችሁ። በወንጌል ዘየሃደገ አባሁ ወእሞ ይግሪ ጸመደኒ ማለት ከእኔ ይልቅ እናትና አባቱን ያልተወ በሃይማኖት ጉዳይ ነው። እንግዲህ በሃይማኖት ጉዳይ ሁሉም ነገር ይተዋል። በሃይማኖት ጉዳይ እንግዲህ የእሱ የባህሪ ገንዘቡን ሁሉ የጸጋ እያደረገ ለሰጠ ለእግዚአብሔር ሁሉም ነገር ይተዋል። አብርሃም ቤተሰቦቹን ትቷል። አርጅቶ የወለደው ልጅ ሳይቀር ለእርድ አቅርቧል፣ ለመስዋዕትነት አቅርቧል። ቅዱሳን ሁሉን ነገር ትተዋል ለእግዚአብሔር። እንዲህ አይነት አባት ነው። ከእግዚአብሔር አባትነት የሚተካከል አባት ስለሌለ ነው። ይሄ እንግዲህ የመጀመሪያው ነው። ከእሱ ጋር የሚተካከል አባት የለም። አንተ አቡነ ወአንተ እምነ፣ አባታችንም እናታችንም አንተ ይባላል እኮ እግዚአብሔር። የአባት ብቻ አይደለም እናት ጭምር ነው። አሁን በዚህ ዓለም ሰው ሲሞትበት ያዝናል አይደል? አባት የሚሞትብን እናለቅሳለን አይደል? ግን ከአባትም ከእናትም በላይ እግዚአብሔር አለ። ስለዚህ ይህን የሚተካከል አይኖራችሁ ነው። እንዲህ ብሎ መረዳት ያስፈልጋል። እንደው ስላልጠቀሱት ነው ጠያቂዋ እንጂ ኢትስምዑ እግዚአብሔር በምድር በምድር ጌታ አይኖራችሁ አሐዱ ውእቱ እግዚእክሙ፣ ጌታችሁ አንድ ነው ይላል። ነገር ግን ቅዱሳንን እኮ ጌትነት ሰጥቷቸዋል። አማልክት ዘበጸጋ እንዲባሉ አድርጓቸዋል ማለት ነው። ይሄ ነው። ሶስተኛው የተነሳው ብፁዕ አይባልም። ብፁዕ ለምን ትላላችሁ እንዴ? ቅዱስ ጴጥሮስ መነ ይብለኒ ሰብ በፊልጵስዩስ ቂሳርያ ኢየሱስ ክርስቶስ ሰዎች ማን ይሉኛል ሲል ቅዱስ ጴጥሮስ ምን ብሎ ነው የመለሰው? አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው። ይህ በጣም የሚገርም ነው። አይሁድ ወልደ ዮሴፍ ጸራቢ ይሉሃል እንጂ እኛ በአጭር ቁመት በጠባብ ብረት ተወስነ ብናይህም አንተ የሕያው የእግዚአብሔር ልጅ ነህ አለው። በጣም እኮ የሚገርም ነው። ይህንን ስጋና ደም አልገለጸልህም አለው። እንግዲህ ተዋህዶ አምኖ ነው የተናገረው እና ብፁዕ አንተ ጴጥሮስ አንተ ብፁዕ ነህ ብሎታል። የክርስቶስ ብፁዕ ነህ እያለው ቅዱስ ጴጥሮስን እንዴት ብፁዕ አትበሉ ይባላል? አሁንም ጴጥሮስን መስለው ጴጥሮስን አህለው የተሾሙ በመንበረ ጴጥሮስ ያሉ አባቶቻችን አሁን ብፁዕ እንላቸዋለን። ብፁዕን እኮ ኪዳነ ወልድ ክብሬ ክቡር ምስጉን እንዲያው ልቡ የተስማማ የቀና ግብር ያለው ምግባር ያለው በተለይ ከንጹሕ በላይ ከቅዱስ በታች ስም ማዕከላዊ ብለው ጠቅሰውታል። እውነት ነው። እዚህ ብፁዕ እንላቸዋለን። ቅዱስ አባታችን ቅዱስ እንላቸዋለን። ስለዚህ ብፁዕ ይባላል። ጻድቃን ብፁዓን ተብለዋል። በአንቀጸ ብፁዓን ማቴዎስ ወንጌል ምዕራፍ 5 ብትመለከቱ እንዲህ የሚያደርጉ ብፁዓን ነዳያን በመንፈስ ድሆች የሆኑ ብፁዓን ናቸው።
ብፁዓን እንዳይሰደዱ በእንተ ጽድቅ ብፁዓን እንዳይላህቡ ይዜ የዛሬ የሚያለቅሱ ብፁዓን ነው ብፁዓን ክቡር ማለት ነው። ወዳም ክቡራን ናቸው ተብሏል። ቅድም እንዳልኳችሁ ወረሰየነ ሩያነ ምስሌሁ በብዛይቱ በቸርነቱ ብዛት አስተካከለን ማለት ምንም ያስቀረብን ነገር የለም። ሰው እኮ የሚሻው አምላክነት የወደቅነው ራሱ አምላክነትን ፈልገን አማልክት ዘበጸጋ እንድንባል አድርጎ ይህንንም ሰጠን። ምንም ከሰው የከለከለው ነገር ቢኖር ዕለተ ሞትን ማወቅ ነው። ይህም ስለሚጎዳ ነው እንጂ ነፍጎን አይደለም እግዚአብሔር። አሁንም የማናውቀው ነገር ቢኖር ዕለተ ሞታችንን ነው። ይቺ ብቻ እውቀት ናት የተሰወረችው እንጂ ሌላ ሁሉ ነገር ተሰጥቶናል እኮ ሁሉን ሰጥቶናል። ስለዚህ ብፁም ይባላል ቅዱስ መጽሐፍ ስለሚል ማለት ነው። ስለዚህ እነዚህ መምህር፣ አባ፣ ብፁዕ አዎ በቤተክርስቲያናችን ይባላል። ነገር ግን መጽሐፍ ላይ እንዲህ አትበሉ የተባለው ቅድም በተብራራው አውድ ነው እንጂ እግዚአብሔር ይህንን ፈቅዶልናል ብለው እንድንይዝ ነው። እግዚአብሔር ይስጥልኝ። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ በጸጋ በበረከት በረድኤት ይጠብቅልን። እንግዲህ ሰዓታችንን ለመጠቀም ብዙ በዚህ ላይ ማብራሪያ አልጨምርም። ለሁለቱም መምህራን እግዚአብሔር አምላክ ቃለ ሕይወት ያሰማልን። የሁለተኛው ጥያቄ ጠያቂ ኃይለ ኢየሱስ እባላለሁ። በስሜት ውስጥ ሆኜ ስለሆነ ጥያቄውን የማቀርበው ታላቅ ይቅርታ ጠይቃለሁ። ስሜታዊ እንደሆን ያደረገኝ ነገር አያቴ ካረፈች 80 ቀኗ እየተቃረበ ነው። ወላጅ እናቴ ደግሞ የአያቴን 80 ድል አድርጌ ደግሳለሁ ትላለች። እኔ ደግሞ ኑሮ አሁን በጣም ተወዷል፣ እንደዚህ መሆን የለበትም እላታለሁ። በዚህ ጉዳይ ልንስማማ አልቻልንም። የእኔ ጥያቄ ለሙታን የሚደረገው ጸሎት፣ ፍትሐት፣ ተስካር ወዘተ አስፈላጊ ነውን? አስፈላጊ ከሆነስ በምን አይነት መከናወን አለበት የሚል ነው። ያው ቤት ውስጥ እንግዲህ ብዙ ጣጣ አለ። ይሄንን ነገር ማስማማት ያስፈልጋል። የእናትና የልጅ አለመግባባት የተፈጠረው ያው እንደሰማችሁት እናት ድል አድርጌ ደግሳለሁ እናታቸውን ማለት ነው 80 ሲሉ፣ ልጁ ደግሞ ኑሮ አሁን በጣም ተወዷል፣ እንደዚህ ያህል መደገስ የለብንም ብለው እዛ ላይ አልተስማሙ። ከዛ ሌላ ጥያቄ የተፈጠረበት ማለት ነው። ያ ማለት ምንድን ነው? ለመሆኑ ለሙታን የሚደረገው የፍትሐት ጸሎት ተስካር ይሄ ያስፈልጋል ወይ? ካስፈለገስ በምን አይነት ነው መከናወን አለበት የሚል ነው። አሁን ደግሞ እንግዲህ የመጀመሪያው መልስ የሚሰጡት ደግሞ መጋቤ ጥበብ ናቸው ማለት ነው። እሺ እንግዲህ በቀጥታ ወደ ማብራሪያ ወይ ወደ መልሱ እገባለሁ። ባጭሩ አው ለሙታት ፍትሐ ማነው ተስካር ይደረጋል፣ መታሰቢያ ይደረጋል። ነገር ግን አሁን ጥያቄው መጀመሪያ ያስፈልጋል ወይ ነው። ያስፈልጋል ወይ ስለሚል አዎ ያስፈልጋል፣ በቤተክርስቲያናችን ያስፈልጋል። ክርስቲያኖች ስንሞት ልክ እንደ እንስሳ ወይ ደግሞ እንደ ሌላ ሰውነታችን የትም አይጣልም። የክርስቲያኖች ሰውነት የከበረ ነው። በተለይ በዚህ ዓለም ሃይማኖታቸውን ጠብቀው ስጋው ደግሞ ተቀብለው ቤተክርስቲያንን ሲያገለግሉ የኖሩ ክርስቲያኖች ሲያርፉ የክብር አሸኛኘት ነው የሚደረግላቸው። ሞታቸው የከበረ ነው። ሰውነታቸው ይታጠባል፣ እንደ ሁኔታቸው ይገነዛሉ። ምዕመን ከሆነ እንግዲህ እጁን አፍረተ ስጋው ተደርጎ ይገነዛል። ዲያቆን ከሆነ እጁን ትከሻው ላይ ተደርጎ ይገነዛል። እንግዲህ ደግሞ ባህታዊ ከሆነ ደግሞ እጁን አይኑ ላይ አድርገው ይገንዛሉ። ይህ ሁሉ ትርጉም አለው ማለት ነው። እንዲሁ ነው እንግዲህ ተገንዘው ቤተክርስቲያን በዕለቱ መጥቶ እንግዲህ ጸሎተ ፍትሐት ተደርጎ የክብር አሸኛኘት ነው የሚደረገው ማለት ነው። እንግዲህ ፍትሐት መጀመሪያ መነሻው መጽሐፍ ቅዱስ መሆኑን ማወቅ ያስፈልጋል። በመጽሐፈ ሲራክ ምዕራፍ 7 ቁጥር 31 ላይ ብትመለከቱ ለሞተ ሰው ተስካር ማውጣት ተፈቅዷል፣ ታዟልም ደግሞ። ስለዚህ ለሞተ ሰው በምድር ላገለግል ነው ውለታውን አትርሳ፣ ቸል አትበል፣ መታሰቢያውን አድርግለት ተብሏል። እና በዘመነ ብሉይም ለሞተ ሰው ጸሎት ይደረግ ነበረ። እንዲያው በብሉይ ኪዳን የቀደሙት ሰዎች አንድ ልማድ ነበራቸው። ሰው ሲሞት የወዳጅነታቸውን በኑን ሽቶ እያርከፈከፉ እየቀቡ ይሄን በዕለቱም በሶስተኛውም ቀን ይሄን ያደርጉ ነበር። በኋላ ግን ሐዋርያት ሥርዓት በዲድስቅልያ ሲሰሩ ለሞተ ሰው ፍትሐት እንዴት መደረግ እንዳለበት ስራ ሰርተዋል። እና 3 ነገሮች ይደረጋል ለሞተ ሰው ማለት ነው። እንግዲህ መስዋዕት፣ ምጽዋትና እንግዲህ ፍትሐት ማለት ነው። መስዋዕት ያው በስሙ ቁርባን ይደረጋል። ስለዚህ በጸሎተ ቅዳሴ ጊዜ የሟቹ ስም ይጠራል ማለት ነው። ፍትሐት እንግዲህ መዘምራኑ ስመ ክርስትና እያነሱ መዋሥዕት እየተመሩ
ዳዊት እየተደገመ መታሰቢያ እንግዲህ ይደረግለታል ማለት ነው። ምጽዋት ደግሞ በስሙ ደግሞ ይመጸወትለታል ማለት ነው። አሁን ምናልባት ከጠያቂው ጋር ከእናትየው ጋር ያልተስማሙት ድል አድርጌ ለግሼ የሚለው አገላለጽ ነው። ይሄ አግባብ አይደለም። በመሰረቱ ለሞተ ሰው ተስካር ሲወጣ የሚሳተፉት አንደኛ ልዑካኑ አገልጋዮች፣ ሁለተኛ ደግሞ ብድር መመለስ የማይችሉ እንጀራን በኋላ የጣለው እንደተባለ መመለስ ለማይችሉ የኔ ቢጤዎች ነዳያን፣ የኔ ቢጤ የምንላቸው ነገሮቻችን የኔ ቢጤ ነን። ግን እንዳው የዕለት ጉርስ እንዳው የዕለት ራት የጣት ቀለበት የሌላቸው ችግሮች እነዚህ ምስኪናን የምንላቸው ለእነሱ በስሙ ይመጸወታል ማለት ነው። እነዚህን ማድረግ ይገባል እንጂ ደግሞ ተሰው ተስካር ማድረግ የታዘዘ ነገር ነው። ድግሱ ግን አላስፈላጊ ነው። አሁን በጣም የሚያሳዝነው ሁኔታ እንዲያውም ድግሱ ሲበዛ አንዳንድ ቦታ ሰርግ ይሁን ተስካር መለየት ሁሉ እያስቸገረ ነው። እንደሱ መሆን የለበትም። አንዳንዶቹ ድል አድርገው ደግሰው ቤተክርስቲያን የሚከናወነውን ጸሎት ይረሱታል። ለሙቱ የሚጠቅመው ግን እውነት ለመናገር ቅድም እንደተባለው ከነሚደረግባቸው ጊዜያት በምክንያት ተሰርቷል። በዕለቱ በሶስተኛው ቀን 3፣ 7፣ 12፣ 40፣ 80 መንፈቅ ዓመት ይባላል። ምክንያትም አላቸው። እንግዲህ በዕለቱ መቼስ ከኛ ተነጥሎ ነው የሄደው። ወደ አንተ በእንግድነት መጥቷልና በብሩ ገጽ ተቀበለው ብለው እንግዲህ መታሰቢያውን ያደርጋሉ፣ ጸሎትም ይደረጋል። በሶስተኛው ቀን ደግሞ አቤቱ ጌታ ሆይ አንተ ሙስና መቃብርን አጥፍተህ በታላቅ ኃይልና ስልጣን ተነስታ ይህም ሰው ትንሣኤ ዘለክብር እንዲነሳ አድርገው። በኋላ የክብር ትንሣኤ የሐሳር ትንሣኤ ሳይሆን የክብር ትንሣኤ እንዲነሳ አብቃው ማለታቸው ነው። እንግዲህ ሰባተኛው ደግሞ አንድ ሰው 7 ነገሮች ሰው ማለት 7 ነገሮች ያሉበት ማለት ነው። 4ቱ ባህርያተ ሥጋና 3ቱ ባህርያተ ነፍስ ማለት ነው። ስለዚህ እነዚህን በእውነት በእነዚህ ሁሉ ባህርያቱ አንተን በድሎ ከሆነ ይቅር በለው ማለት ነው። 12 ማለት ደግሞ እንግዲህ ቤተክርስቲያናችን አሁን በነቢያትና በሐዋርያት መሰረት ታንጻለች ነው የምንለው አይደለም? አዎ ከክርስቶስ ተምረው እውነተኞች መምህራን የምንላቸው አበው ሐዋርያት ናቸው። ንጹሕ ዘናንቅት ሕግ ንጹሐን ግብረ ሐዋርያት ሲነበብ በቅዳሴ ሰምታችሁ ከሆነ የሐዋርያት የስራቸው ዜና ግብር ዝውቱ ዜና ግብሮ ምናበው ሐዋርያት ከጥሩ ምንጭ የተገኘ ጥሩ ምንጭ ተብሎ ይነገራል። 12ቱ ሐዋርያት የሰሩትን ስራ ያስተማሩትን ትምህርት ተላልፎ ከሆነ ይቅር በለው ተብሎ በ12 ይጸለያል። በ30ው ደግሞ መታሰቢያ ይደረግለታል። ምን ማለት ነው? አዳም የ30 ዓመት ጎልማሳ ሆኖ ተፈጥሯል። እንግዲህ ስለዚህ በአዳማዊ ባህሪው አንተን በድሎ ከሆነ ይቅር በለው ማለት ነው። 40 ደግሞ ማለት ምን ማለት ነው? በ40 ቀኑ ማነው ክርስትና አግኝቷል። ሀብተ ወልድና ስመ ክርስትና አግኝቷል። ወንድ ከሆነ ማለት ነው። በ80 ቀኗ ሴት ከሆነች ሀብተ ወልድና ስመ ክርስትና አግኝተዋል። ይህንን ክርስትናቸውን በኃጢአት አሳድፈው ከሆነ ይቅር በላቸው ስንል በ40 በ80 ቀን እንዲናል። እንግዲህ እነዚህ ናቸው ምክንያቶቹ። ያስፈልጋል። ድግሱ ግን ለምን ያስፈልጋል? አሁን ከመጠን በላይ ድል አድርጎ መደገሱ ግን ለምን ያስፈልጋል? እንዲያውም አሁን ነዳያንን መመጽወት፣ በስሙ መመጽወት፣ ለተራበ ማብላት፣ እንደገና ደግሞ በቅዳሴ ጊዜ እንዲታሰብ እንዲጠራ ማድረግ ይገባል። ይሄ አባቶቻችን የሰሩልን ትእዛዝ ነው። ቤተክርስቲያንም እየፈጸመችው ስትፈጽመው የምትኖር ወደፊት የሚፈጸም ስርዓት ነው። አሁን እንዲያውም ከዚህ ይልቅ ጥያቄው አንዳንድ ጊዜ ያስፈልጋል አያስፈልግም ሳይሆን ሰው እንደ ስራው ነው የሚማረው። ምን ያደርግለታል ከዚያ በኋላ ያለው ጸሎቱ ይላሉ። ያደርግለታል እንጂ እኛ እኮ ከዚህ መቃብር አድሰን አፈር ለብሰን ከመጣን በኋላ ያቺ ነፍስ የት እንደምትገባ እንኳን አናውቅም። በመጽሐፍ እንዴ ወታቀድም ሰጊደ ለልዑል ትገብ ነፍስ ሀበዘ ወሀባ ቀዲሙ ወታቀድም ሰጊደ ለልዑል። እንግዲህ ለፈጣሪ ሰግዳ ከዚያ በኋላ መቆያው የት እንደሚሆን አይታወቅም። ግን 2 ጊዜያዊ መቆያዎች አሉ እስከ ፍርድ ቀን ድረስ። አንዱ ሲኦል ነው፣ ሌላው ገነት ነው። ከፍርድ ቀን በኋላ ደግሞ አንዱ ገሃነም ነው፣ ሌላው መንግስተ ሰማያት ነው። ስለዚህ የት እንደሚቆይ የሚያውቀው እግዚአብሔር ብቻ ነው። በጣም እግዚአብሔር ብቻ ነው፣ እሱ ብቻ ነው የሚያውቀው። ስለዚህ አሁን የፈለገው በምድር ላይ የመሰከርለት ደግ ሰው ነው እንኳ ብንለው ፍትሐት የሚደረግበት ምክንያት ምንድን ነው? እንደኛ ነው ደግ አይደለም። እኛ ስናውቀው ይጾም ነበር፣ ይጸልይ ነበረ። ግን እግዚአብሔር ደግሞ የሚያውቀው አለ፣ እግዚአብሔር ደግሞ የሚመረምረው አለ። አንዲት ላም ሙሉ በሙሉ ጥቁር ብትሆን አሁን አንድ ነጭ ፀጉር አይጠፋም፣ የሆነ እንከን ላይጠፋ ይችላል። ያን የሚያውቀው እግዚአብሔር ነው። አትቁጠርበት ይቅር በለው ማለት ነው። እና ደግሞ በቁርጥ ቀን በፍርድ ቀን ደግሞ አስበው እያሉ እኮ ነው። እነዚህ ጊዜያዊ መቆያዎች ሊሆኑ ይችላሉ። በኋላ ግን ይግባኝ የሌለው ፍርድ ይሰጣል። መንግስተ ሰማይ ትከፈታለች። ኃጥአን ወደ ዘላለም እሳት ይሄዳሉ። እፄሁ ዘእጅነቡ እሳቱ ዘእጅጠፍ፣ እሳቱ የማይጠፋ
ትሉ የማያንቀላፋ ቦታ መካነ ደይን አለ፣ የፍዳ ቦታ አለ። ወደዚያ ይሄዳሉ። ጻድቃን ደግሞ ምስሪተ ደም ብርሃነ ፀሐይ ከፀሐይ 7 እጅ አብርተው በአባታቸው መንግስት በመንግስተ ሰማያት ከብረው አጽማደ መንግስተ ሰማያትን ይወርሳሉ። በዘመፃ አቤ ይሰድዶ ወያወፅኦ አፋ ወደ እኔ የመጣውን ወደ ውጭ አላወጣውም እንዳለ ክርስቶስ በአባታቸው መንግስት አዝማነ መንግስተ ሰማያትን ይኖራሉ። ከገቡ መውጣት የለም፣ ካገኙ ማጣት የለም። ስለዚህ በደስታ ይኖራሉ ማለት ነው። እንዲህ አይነት ፍርድ የሚሰጠው ደግሞ በዕለተ ምጽአት ነው እና የዚያን ጊዜም ቢሆን አደራ ማረው፣ አስበው። ቅዱስ ጳውሎስ እኮ ይህን ዘክሯል፣ አስቧል እኮ ወይ ሀቦ እግዚአብሔር ሳሄለ ለቤተ ሄኔሴፎሩ ለሄኔሴፎር ወገን ምሕረት ያደርግለት አለ። የሚገርመው ነገር ይህን ሰው ሲያነሳ ቅዱስ ጳውሎስ ሙቶ ነበር እኮ ሄኔሴፎሩ የለም። ነገር ግን ምን ያድርግለት ጌታ በዚያች ቀን ምሕረት ያደርግለት ይላል። በፍርድ ቀን ማለት ይማረው ማለት ነው እና ጸሎት ይደረጋል። በማቴዎስ ወንጌል ምዕራፍ 26 ላይ አንዲት ሴት መጣ ክርስቶስ ላይ ሽቶ አርከፈከፈች አለ። ለምንድን ነው ዘመጠነ ዘፍረት አይጎለት ይህች ሴት ይህን ያህል ሽቱ ለምን አባከነች? በተለይ እንደ ይሁዳ ያለው ምን አሁን ለድሆች እኮ ቢሰጥ ይሻላል ማለት ለድሆች አዝኖ አይደለም ሌባ ስለነበር ነው የሚለው መጽሐፍ። ስለዚህ አሁን ጌታ ግን ምን አለ? አታድክሟት፣ ተዋት፣ ለመሞትበት ቀን አደረገችው አለ። የዚያን ቀን እንዳትቀባው አሁን ሊሞት እየሄደ ሊሰቀል ሊቸነከር እየሄደ እንዳትቀባው ማን ያስደርሳታል? የዚያን ጊዜማ ጭንቅ ነው። ሁሉም ስቀለው እያለ እየጮኸ ነው። ጥቂት ቅዱሳት አንስት ብቻ እየተከተሉ ያለቅሱለት ነበር። ያችም የንጉሥ ሚስት ስለሆነች ይሆናል ቬሮኒካ አብሮ ቅላ በመጎናጸፊያ ሄዳ ደም የለበሰ አካሉን በመጎናጸፊያ የጠረገችው እንዲያ ስለሆነች ሊሆን ይችላል። ማን ያስቀርባታል? ስለዚህ መታ ሽቶ አልከፈከፈችበት ለመታሰቢያ ለሞት ያደረገችው ብሏል ክርስቶስ። ስለዚህ የተፈቀደ ነው የሚለውን መያዝ ያስፈልጋል። ነገር ግን ድግሱ ላይ ተመካክሮ በመጠን በአቅም ልክ ሰርግ ተበድሮ መደገስ እንደማይገባ ሁሉ ተስካርም እንግዲህ አሁን ብዙ ስለተደገሰ አይደለም። በቤተክርስቲያን የሚደረገው ጸሎት እኮ በቂ ነው። ያን የሚቀበለው እግዚአብሔር ነው። ያን ተቀብሎ የሚፈርድ እግዚአብሔር ነው። ያንን የንጹሐንን ጸሎት ተቀብሎ የሚምር እግዚአብሔር ነው። ይቅር የሚል እግዚአብሔር ነው። ፍርድም ጊዜም ከእርሱ ነው። እኛ ግን ስራችን ማረው፣ አስበው ማለት ነው። የትስስራችን ይቀጥላል። በዚህ በሉቃስ ወንጌል ምዕራፍ 16 ላይ የአልዓዛርና የነዌን ታሪክ አንብቡት። እንዴ እዚያ ላይ እኮ አሁን ምን አለ? የሞተው ነዌ ምን ብሎ ለመነው አብርሃም? 5 ወንድሞች አሉኝ እነዚህ ወዳለሁበት ስቃይ እንዳይመጡ እንዲያው እባክህን አልዓዛር ላክላቸዋል። አይ ሙሴና ነቢያት አሉላቸው፣ እነሱን አይቀበሉም። ከሞቱት አንዱ ተነስቶ ወዶ ቢነግራቸው ነው። ይኸው ልክ እንደኛ ዘመን ሰው ታምር ስለሚፈልግ ማለት ነው። ሰው አይ እነሱ ካልተቀበሉ ለሙሴና ነቢያትንም አይቀበሉም ማለት ነው። ማነው ሙታን ቢሰብኩላቸው አይቀበሉም ማለት ነው ብሎታል። ስለዚህ ሕያዋን ሙታን አንዱ ለአንዱ ይጸልያሉ፣ እንተሳሰራለን። ይኸው ትስስራችን ይቀጥላል። ክርስቶስ እንግዲህ ይህችን ዓለም አሳልፎ መንግስተ ሰማያት ተከፍታ አንዱ ሆነን ያችን ወርሰን እስከምንቀጥል ድረስ ጻድቃን በአጸደ ነፍስ በገነት ሆነው እኛ ደግሞ ጊዜያችን ተራችን ጠብቀን ወደ እነሱ እስከምንሄድ ድረስ በጸሎት እንተሳሰባለን። ደብረ ታቦር ላይ ክርስቶስ ብርሃነ መለኮቱን ሲገልጽ እኮ እንግዲህ ሙሴና ኤልያስ ታይተዋል አይደለ? ከሕያዋን ደግሞ 3ቱ ደቀ መዛሙርቱ ነበሩ። ሕያው ለሞቱት የሞቱት ለሕያዋን ሲለምኑ ተሰምተዋል ይላል። ስለዚህ በቤተክርስቲያናችን የተፈቀደ ነው፣ መጽሐፍ ቅዱሳዊ መሰረት ያለው ነው የሚለውን አውቆ ድግሱን ግን በመጠኑ ተግባብቶ ማድረግ ያስፈልጋል። እውነት ነው፣ ኑሮማ ተወዷል። አሁን ኑሮ ተወዷል ብለን መልሰን ደግሞ ገንዘባችንን አባክነን እግዚአብሔርን የምናማርረው ከሆነ ይሄ ቅድም እንደተገለጹት እንደ ፈሪሳውያን ግብዝነት እንዳይሆንብን በመጠኑ ማድረግ አለብን ማለት ነው። መምህር ይጀምር። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ በጸጋ በበረከት በረድኤት ይጠብቅልን። እንግዲህ መምህር በሚገባ ነው በእውነት መጋቤ ጥበብ። አሁን ብዙ ጊዜ አንዳንድ ብዥታዎች ስላሉ ነው እኛ ይህንን ስርዓት ስንፈጽም አንዳንዶች እንደው በማሾፍም ወይም ተገቢ እንዳልሆነ ሲናገሩ ትሰማላችሁ አይደለ? ነገር ግን ተስካር የሙታን መታሰቢያ ማድረግ ጸሎቱንም ማድረግ ተገቢ እንደሆነ መጽሐፍ ጠቅሰው ያስተማሩን። የኦርቶዶክስ የተዋህዶ ልጆች ስለሆንን ደስ ሊላችሁ ያስፈልጋል ምዕመናን። ምክንያቱም ሌሎች ቀብረው ከተመለሱ በኋላ አበቃ እዛ ጋር ሁሉ ነገር። የእኛ ቤተክርስቲያን ስንት ጊዜ ነው የተባለው? ሰው ባረፈ በስንተኛው ቀን ጸሎቱ ይጀመራል ተብሏል? መጀመሪያ በዕለቱ አይደል? ቀጥሎስ ከዛስ እያለ ይሄዳል አይደለም?
እስቲ አንዷን ብቻ ልጠይቃችሁ፣ ለሚመልስ ሽልማት ይኖረዋል። በሰባት መታሰቢያ ጸሎት የሚደረገው ለምንድን ነው? መምህር መቼም የሁሉንም ምክንያት ተናግረዋል። በሰለስት ለምን እንደሚደረግ፣ በሰባተኛው ለምን እንደሚደረግ፣ በ12ቱ ለምን እንደሚደረግ፣ በ30 ለምን እንደሚደረግ ተናግረዋል አይደል? በሰባት ለምንድን ነው ያሉት? በጣም ጎበዞች፣ እግዚአብሔር ይባርካችሁ። ሽልማቷ መጨረሻ ላይ እግዚአብሔር ይስጥልን። አሁን በቀጥታ ደግሞ ወደ መጋቤ ሐዲስ ቃለ ሕይወት ያሰማልን። በሰፊው ስላብራሩት ብዙ አልጨምርም። ሁለት ሊቃውንት ያሉትን ብቻ አንስቼ ግን ጥቂት ነገር ልናገር። በኢትዮጵያ የነበሩት ታላቁ ሊቅ መላከ ሰላም አድማሱ ጀንበሬ ሊቁ አንድ ቃል አነሱ። በዚህ ኮከ ሃይማኖት በሚባል መጽሐፋቸው ተስካር ይቅር የሚሉ ሰዎች አሉ። ተስካር ፍታት ይቅር የሚሉ ሰዎች ከመጠን በላይ የሆነውን ድግስ ከሆነ ትክክል ናቸው። እየሰማችሁ ነው። እንግዲህ ታላቅ መላከ ሰላም አድማሱ ጀንበሬ ማለት በኢትዮጵያ ላይ አይደገሙም ተብሎ ከሚነገሩላቸው ሊቃውንት መካከል አንዱ ናቸው። ለሃይማኖት ሁሉ ምላሽ እጸጽ ላለባቸው ሰዎች ምላሽ ከሚሰጡ ሰዎች መካከል አንዱ ሊቅ ናቸው እና ምን አሉ? ተስካር ፍታት ይቅር የሚሉ ሰዎች ከመጠን በላይ የሆነውን ድግሱም ከሆነ ትክክል ናቸው፣ እኔም ደግፋቸዋለሁ። ጸሎቱም ከሆነ ግን ስህተት ነው፣ የእግዚአብሔርን ምሕረት እየተጋፉ ነውና ይላሉ። የማን ምሕረት? ምክንያቱም በጸሎቱ ፍታቱ የሚምረው መሐሪው ይቅር ባዩ ማን ነው? እግዚአብሔር ነው። ትልቁ ነገር የሚታየው በጸሎተ ፍታቱ ላይ የእግዚአብሔር ምሕረት ነው፣ የእግዚአብሔር ቸርነት ነው። ጸሎተ ፍታት የሚደረግለት በነገራችን ላይ ለማን ነው? አምኖ ተጠምቆ በእምነት ውስጥ ላለ ሰው ነው። ሃይማኖት አለው ግን ደግሞ የምግባር ችግር ሊኖርበት ይችላል። ሃይማኖቱን ለካደ ሰው ጸሎተ ፍታት አይደረግለትም። ለምንድን ነው የማይደረግለት? ዋናውን ጉዳይ ስለተወው፣ ልጅነቱን ስለተወው፣ አምላኩን ስለካደ ጸሎተ ፍታት አይደረግለትም። የሚቀድመው ነገር ልጅነት ነበረ፣ ልጅነቱን ትቷል። በሃይማኖት ያለ ልጅነቱን ላከበረ ግን ሰው ነውና ቅድመ መምህር እንደተናገሩት ፍጹም ጥቁር የሆነች ላም ብንፈልግ ከአካሏ ላይ አንድ ቦታ ቢሆን ነጭ እናጣባት። ተጨማሪ ልስጣችሁ። ፍጡር ሆኖ ከዲያብሎስ በቀር ይላሉ ሊቃውንት። ፍጡር ሆኖ ከማ በቀር? ከዲያብሎስ በቀር ፍጹም ስህተት ያለበት፣ ፍጹም በደል ያለበት፣ ፍጹም ንጽሕና የሌለበት ዲያብሎስ ነው እንጂ ከዲያብሎስ በቀር ማንም ሰው ቢሆን ጥቂት ጽድቅ ትኖረዋለች። ከእመቤታችን በቀር ደግሞ ሰው ሆኖ ጥቂት በደል የማይኖርበት ሰው የለም። ከዲያብሎስ በቀር ጥቂት እንኳን ስነ ምግባር የሌለው ሰው የለም፣ ፍጡር የለም። ከዲያብሎስ በቀር ዲያብሎስ ምንም የለው። ከእመቤታችን በቀር ደግሞ ሰው ሆኖ ጥቂትም ቢሆን በደል የሌለበት ሰው የለም። ስለዚህ ሰው ወይም ይህች ሴት በሃይማኖት ነው ያላቸው፣ በልጅነት ነው ያላቸው፣ ግን የምግባር ጉድለት ይኖርበታል። እግዚአብሔር ደግሞ የካህናቱን የመምህራኑን ጸሎት ልመና ተቀብሎ ለዛች ነፍስ ምን ያደርጋል? ምሕረት ያደርጋል። የሚታየው የማን ምሕረት ነው? የእግዚአብሔር ቸርነት፣ የእግዚአብሔር ምሕረት ነው። ነገር ግን አሁን ትልቁ ችግራችን ወይም ደግሞ የሁላችን የአብዛኛው ሰው ችግር ከገጠር እስከ ከተማ ባህሉን ከሃይማኖት ጋር፣ ሃይማኖት ከባህሉ ጋር የመደባለቅ ችግር አለ። ለምሳሌ ልማዳዊ ሕጎችን የቤተክርስቲያን ሕግ አድርጎ መስጠት፣ ልማዳዊ ሕጎችን የግለሰብ ልማዳዊ ስርዓቶችን በቃ የቤተክርስቲያን ሕጓ ነው፣ የቤተክርስቲያን ስርዓቷ ነው። እኔ የገጠመኝ ልንገራችሁ። የራሴ አያት ነው መቁረብ እፈልጋለሁ ብላ የንስሐ አባቷን ብታናግር በር ካላረሽ ድግስ ካላደገሽ አትቆርቢም ማለት ነው። አሁንም የቤተክርስቲያን ልጅ ነኝና ተሞገጥኩባት። አሁን እኚህ ሰው እየፈረድኩኝ አይደለም፣ በካህኑ እየፈረድኩኝ አይደለም። በገጠር ነው ያሉት፣ የገጠር አባት ናቸው። ክህነታቸው ሕያው ነው፣ ምንም ጥርጥር የለውም። ግን አንድ ባህል አንድ ሰው ወይ ሲቆርብ ወይ ፍታት ሲደረግለት የሆነ ነገር ሲደረግለት ከሱ ድግስ ያስፈልጋል የሚል ባህል ነው። ይህ ባህል ነው፣ ወግ ነው፣ ልማድ ነው። እንግዲህ ጎጂ ጠቃሚ የሚለውን እናንተ ወሰዱትና ግን ባህል የቤተክርስቲያን ስርዓት አይደለም፣ የቤተክርስቲያን ሕግ አይደለም። የቤተክርስቲያን ስርዓቷ የቤተክርስቲያን ሕጓ እየተለካ የተመጠነ የታወቀ የተረዳ አባቶቻችን በመጽሐፍ በዲስቅልያን በስርዓታቸው ያስቀምጡልን በፍትሐ ነገሥትም የተጻፈልን ለሞተ ሰው ጸሎት ያስፈልገዋል። ምን ያስፈልገዋል? ፍታት ያስፈልገዋል። ልመና ያስፈልገዋል ተብሎ ተጽፏል። መስዋዕት ያስፈልገዋል።
ለነዳያን ማብላት ማጠጣት በስሙ ያስፈልገዋል። 4-5 በሬ ካላረድክ የሚልክ የለንም። ቤተክርስቲያን እንደዚህ ያለ ጌታ ይሄ የአባቶቻችን እናቶቻችን ልማድ ነው፣ ባህል ነው። ባህሉን ለቤተክርስቲያን ስርዓትና ሕግ አድርጋችሁ አትውሰዱ። ቅድም መምህር እንዳሉት ተመካክሮ ማድረግ ይቻላል። ግዴታ አይደለም። እየሰማችሁ ግዴታ አይደለም። ግዴታ 3 ነገሮች ብቻ ናቸው ብሏል መምህሩ። ለአጽንዖተ ነገር ነው የሚደግማቸው። ግዴታ ስንት ነገሮች ናቸው? ለሞተው አካል መስዋዕት ይቀርብለታል፣ ቁርባን ይቀርብለታል፣ ጸሎት ይደረግለታል። ከዛ በኋላ ምጽዋት ይደረግለታል። ቀዝቃዛ ውሃ ሄደህ ልታጠጣ ትችላለህ። እሱ ምጽዋት ነው። በሱ 10 ሳንቲም ሄደህ ልትሰጪ ትችላለች፣ ልትሰጥ ትችላለህ። ከዛ ውጭ ግን 4-5 በሬ አርደህ ከሀገሩ ሰብስበህ አብላ አጠጣ የሚል ሕግ የለም። የቤተክርስቲያን ሕግ አይደለም። እና አድማሱ ጀምሬ እንደዚህ ይላሉ። ሊቁ ዮሐንስ አፈወርቅ ደግሞ እንዲህ ይላል። የሊቁ ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ የቆሮንቶስ ክታቡን በተረጎሙበት አንቀጹ እንዲህ ይላል። የሞቱ ወገኖቻችሁንና ዘመዶቻችሁን በጸሎታችሁ አግዟቸው፣ አስቧቸው፣ እርዷቸው ይላል። ምን በሏቸው? እግዚአብሔር ቸርነት እንዲያደርግላቸው፣ ምሕረት እንዲያደርግላቸው። እንዴ የሶርያው የሊቀ ካህናት ታላቁ ያዕቆብ ሶርያዊ ምንድን ነው ያለው? ያዕቆብ ዘስሩግ ይቅርታ፣ ምንድን ነው ያለው? እኔ በሕይወቴ 3 ነገር እፈራለሁ ነው ያለው። ስንት ነገር? በሕይወቴ 3 ነገሮችን እፈራለሁ። የመጀመሪያው ነፍሴ ከሥጋዬ ስትለይ፣ ከዛ ሄዳ ጌታ ፊት ስትቀርብ፣ የት የሆነ ዕድል ፈንታዬ ጽዋ ተርታዬ። ክርስቲያኖች የት ነው ዕድል ፈንታችን? ጽዋ ተርታችን ሲሆን ነው ገሃነም መንግስት አናውቅም። እኛ የምናውቀው የዛሬ ብቻ ነው። እና 3 ነገር፣ 1 ነፍሴ ከሥጋዬ ስትለይ፣ 2 ጌታ ፊት ሄዳ ስትቀርብ፣ 3ኛ የአጽኑ ፍርድ በሚሰማበት ሰዓት ሆሩ እና ኑ የሚለው የትኛውን ይሆን የምንሰማው? አያችሁ፣ የትኛውን ይሆን? ሁር ከሚባሉት ይሆን ወይስ ኑ ከሚባሉት ወገን ይሆን? ሂጂ እንደማለት ነው። እና እነዚህ 3 ነገሮች ሁላችን የምንፈራባቸው ናቸው፣ ስለማናውቅ ነገር። ዮሐንስ እንደነገረን በመልእክቱ ልጆች ዛሬ ምን እንደሆነም ታውቆልናል፣ የእግዚአብሔር ልጆች እንደሆነም ታውቆልናል። ነገ ግን ምን እንደምንሆን አናውቅም ይላል። ነገ ምን እንደምንሆን አናውቅም። ገሃነም ያውርደን፣ መንግሥተ ሰማያት ያስገባን፣ ይኮንነን፣ ያጽድቀን አናውቅም። የምናውቀው ዛሬም ብቻ ነው ይላል። መቼም ብቻ ነው? ዛሬም ብቻ ነው የምናውቀው። ይህንን መሰረት አድርገን የእግዚአብሔር ምሕረትና ቸርነትን ተማምነን ሊቁ ዮሐንስ አፈወርቅ እንደነገረን ለሞቱት ወገኖቻችን ጸሎት እናደርጋለን፣ ፍታት እናደርጋለን፣ ቁርባን እናደርግላቸዋለን፣ ምጽዋት እናደርግላቸዋለን። ሌላው የባህል ጉዳይ ነው። እንደ ባህሉና እንደ ልማዱ ማየት ተገቢ ነው። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ በጸጋ በበረከት በረድኤት ይጠብቅልን። እንግዲህ ሁለቱም መምህራን ተገቢ መልስ ሰጥተውናል። ጠቅላላ አድርጎ እንደው እንደ ጭብጥ የምትይዟት ነገር አንደኛ ቤተክርስቲያን በአጸደ ሥጋ ያሉ ምድራውያንና በአጸደ ነፍስ ያሉ ሰማያውያን የሚገናኙባት ናት። እችን ጠንቅቃችሁ መያዝ አለባችሁ። የእኛ ቤተክርስቲያን ልዩ የሚያደርጋት እቺ ናት። ሁለተኛ ነገር ደግሞ ማመን ያለብን ወይም ማወቅ ያለብን የመጨረሻ ፍርድ ተሰጥቷል? አልተሰጠም? አልተሰጠም። ቅድም መምህርም ሁለቱም ነግረውናል። አሁን ነፍስ ለጊዜው በጎ ከሰራ በገነት፣ ኃጢአት ከሰራ በሲኦል፣ መጨረሻ ግን የት ነው? በገሃነምና በጎ ተሰራ ደግሞ በመንግስተ ሰማያት ነው። የመጨረሻ ፍርድ ጌታ የሚመጣ ሰዓት አለ። ለዚያች ነው እንግዲህ አሁን ጸሎቱን መላው ብዙ ነገር መስዋዕቱ ምንም የሚደረገው ያችን ነፍስ እግዚኦ መሐራ ለነፍሰ እከሌ እያልን የምንጸልየው ያችን ነፍስ ራራላት፣ ማራት፣ ይቅር በላት የምንለው እግዚአብሔር መሐሪነቱን ስለምናውቅ ነው። መሐሪ ነው። አይምርም እንዴ? ይምራል እግዚአብሔር። ስለዚህ እኛና የሞቱ ወገኖቻችን የምንገናኝነን፣ አልተቋረጠም ግንኙነቱ። ይሄ የኦርቶዶክስ አስተምሮ ነው። በቃ እምነታችን ነው። የዚህ ደግሞ ልጆች ስለሆኑ ደስ ይለናል። ከሞትም በኋላ ቤተክርስቲያን አትረሳንም። አያችሁ፣ ከሞትም በኋላ ይጸለይልናል። ይህ ትልቅ ተስፋ ነው። በሕይወት ብቻ እያለን አይደለም ቤተክርስቲያን የምትወደድ። ልክ እንደ አልዓዛር ጌታ አልዓዛር ከተቀበረ በኋላ ወደ መቃብሩ ሄዷል። ሸቷል ስትለውቱ ሄደ። ስለዚህ ፍቅሩ እስከ መቃብር ከዛም በላይ ነው። ዛሬም አምላካችን የሚወደድ ነው። በዚህ ምጻን ያስፈልጋል። መጨረሻው ማሰሪያው ከልክ በላይ ያለፈ ተስካር ተገቢ አይደለም። አቅምን ያላገናዘበ፣ አቅምን ባገናዘበ መልኩ ግን ጥሩ ነው። ምክንያቱም አይታችሁ ከሆነ ነዳያን ብዙ ጊዜ በየትኛው ቤተ እምነት ነው ቁጭ ብለው የሚታዩት? ይህችው ኦርቶዶክስ ተዋሕዶ አይደለች? ቁጭ ብለው የሚጠብቁት የሚኖሩት አንዱ እኮ ይሄ ለተስካር የሚደረገውን ያችን ምግብ እየበሉ ብዙ ዘመናቸው
በተለይ በገጠሩ አካባቢ በቃ ይህችን እየቀመሱ ይኖራሉ። ስለዚህ ምንም አያስፈልግም ማለት ደግሞ አይደለም። አቅምን ባገናዘበ ጥል ባልፈጠረ ቤትም ባዶ ሳያደርግ በዛ መልኩ ሊሆን ይገባል የሚል ነው። በድጋሜ ለሁለቱ መምህራን ቃለ ሕይወት ያሰማልን። የመጨረሻው ጥያቄ ምንድን ነው የሚለው? ባለትዳርና የሁለት ልጆች እናት ነኝ። ከባለቤቴ ጋር በጣም ተስማምተን የምንኖር ቢሆንም አሁን ግን የቤተሰቦቻችን ጣልቃ ገብነት ትዳራችን ላይ አደጋ እየጣለ ነው። የእሱ ቤተሰቦች እኔን ፈጽመው አይወዱኝም። ሁሌም ከእነርሱ ጋር ተገናኝቶ ወይም ቆይቶ ሲመጣ ሌላ ሰው ነው የሚሆነው። ቤትም ሲመጡ በነገር ነው የምንለያየው። የእኔም ቤተሰቦች ይህን ጉዳይ ስለሚያውቁ ለእርሱ ጥሩ ነገር የላቸው። የእኔ ጥያቄ የቤተሰብ ጣልቃ ገብነትን እንዴት ማስቆም ይቻላል? ይህ በጣም እንግዲህ የሁሉ ቤት ጉዳይ ነው። የሁሉ ቤት እና ቤተሰብ ትዳር ከሚፈታበት ነገር አንዱ የሌላ ጣልቃ ገብነት ሲፈጠር ነው እና ይህን እንዴት ማስቆም ይቻላል የሚል ነው። ወደ መጋቤ ሐዲስ እግዚአብሔር ያክብርልን። በመጀመሪያ በመካከላችን ካሉ ጠያቂዋ ወይም ደግሞ ጠያቂው ትዳራችሁን ይባርክላችሁ፣ እግዚአብሔር ልጆቻችሁን ይባርክላችሁ። ትዳር በመሰረቱ ምንድን ነው? ትዳር በመሰረቱ ምንድን ነው? የሃይማኖታችን ትልቅ ስብከት ነው። በነገራችን ላይ የሃይማኖታችን ትልቅ ስብከት ነው። ሃይማኖታችን እንዲቀጥሉ ከሚያደርጉት ነገሮች መካከል አንዱ ትዳር ነው። እንዲሁም የመጀመሪያው ትዳር ነው። ሊቁ ዮሐንስ አፈወርቅ መቼም ዮሐንስ አፈወርቅ የማይናገረው ነገሮች የሉም። ደጋግመን የምናነሳው ለዚህ ነው። እሱ ትዳር ምን ይለው መሰላችሁ? ትንሿ ቤተክርስቲያን ይላታል። የትኛዋ ቤተክርስቲያን? የመጀመሪያዋ ቤተክርስቲያን ነው የሚላት። የትንሿ ቤተክርስቲያን። ትዳር ምንድን ነው? ትዳር ባል ክርስቶስ ነው። ሚስት ደግሞ ምንድን ናት? ቤተክርስቲያን። የቤተክርስቲያናችን አስተምሮ ይሄ ነው። በስጋ አንድ የሆኑ በስጋ በግዘፍ ስጋ ሁለት የሆኑ በመንፈስ ግን ስንት የሆኑ? አንድ የሆኑ አንድ አምሳል የሆኑ አንድ ሀሳብ የሆኑ የክርስቶስና የቤተክርስቲያንን አንድነት የሚሰብኩ ነው። ይህ ብቻ አይደለም። ትዳር ተዋህዶን የሚሰብክ ነው። ሃይማኖትን የሚሰብክ ነው። ይሄ መጀመሪያ መታወቅ አለበት። ቅዱስ ዮሐንስ አፈወርቅ ትዳር ትንሿ ቤተክርስቲያን ሲላት ባልየው ክርስቶስን ይወክላል። ሚስትየዋ ደግሞ ማንን ትወክላለች? ቤተክርስቲያንን ትወክላለች። የክርስቶስ ቅዱስ ጳውሎስ እንደነገረን ክርስቶስ የቤተክርስቲያን መሰረቷ ነው፣ ጉልላቷ ነው፣ ማንነቷ ነው፣ እስትንፋሷ ነው፣ ህይወቷ ነው፣ ውበቷ ነው። ቤተክርስቲያን ደግሞ ለክርስቶስ የምትታዘዝ አካሉ ናት። ምኑ ናት? አካሉ ናት። ቤተክርስቲያን ዝቅ ብላ ለክርስቶስ ትታዘዛለች። ክርስቶስ ደግሞ ይጠብቃታል። አይኑን ከሷ አያነሳም። ማረፊያው ናት። ይመሰገንባታል፣ ይወደስባታል፣ ይቀደስበታል። ስጋው ደግሞ መስዋዕቱ ይፈተትበታል። ሰማያዊ መላእክትና ምድራዊ መላእክት የተባሉ ሰዎች ወይም ደግሞ ካህናት በአንድነት ያገለግሉባታል፣ ይገለጡባታል። ልክ እንደዚህ ሁሉ ባል ለሚስቱ ውበቷ ነው፣ መሰረቷ ነው፣ ጌታዋ ነው። ጌታዋ ነው ሲባል የጨቋኝና የተጨቋኝነት ሀሳብ አይደለም፣ ስሜት አይደለም። ማንነቷ ነው፣ ህይወቷ ነው፣ እስትንፋሷ ነው፣ መሪዋ ነው፣ አዳኟ፣ ታዳጊዋ፣ ቤዛዋ ነው። ይኸውላችሁ ቤዛዋ ነው። እንዴት እላላችሁ? ባሏ ባይኖር ኖሮ ሌላ ወንድ ጋር ትሄዳለች፣ ኃጢአት ትሰራለች፣ ድነትን ታጣለች። ከኃጢአት የሚጠብቃት ቤዛዋ ነው፣ ደጋፊዋ ነው፣ ጠጋኛዋ ነው። ደከም ስትል የሚጠግናት የሚደግፋት ናት። አባቷ ነው፣ የመከራታል። ወንድሟ ነው፣ ያግዛታል። ሴት ደግሞ ለእሷ ሚስቱ ደግሞ ለእሱ ምንድን ናት? ዘውዱ ናት። ከብሮ የሚታይባት በሰው ዘንድ የሚከበርባት ሚስቱ ናት። ልክ እሱ ለእሷ ቤዛዋ እንደሆነ እሷም ለእሱ ቤዛው ናት። እንዴት? እሷ ባትኖር ኖሮ እዛም እያለ ኃጢአት እየሰራ ከእግዚአብሔር ይለያል፣ ነፍሱን ያጣል፣ ገሃነም ይወርዳል። ኃጢአት እንዳይሰራ ዝሙት እንዳያሸንፈው ቤዛው ነች። ክርስቶስን የሚያይባት አይኑ ናት።
ቤተክርስቲያን የሚያውቅባት አይኑ ናት። ስለዚህ ትዳር ይህ ከሆነ በትዳር መካከል ጣልቃ የሚገባ ሰው አንድ ያልገባው ነገር አለ። በቤተክርስቲያንና በክርስቶስ መካከል ጣልቃ እየገባ ነው። በቤተክርስቲያንና በክርስቶስ መካከል ጣልቃ እየገባ ነው። አንድ ቤተክርስቲያንን ከክርስቶስ መለየት አይቻልም። ክርስቶስንም ከቤተክርስቲያን መለየት አይቻልም። ቤተክርስቲያን ያለ ክርስቶስ ቤተክርስቲያን አይደለችም። ክርስቶስም በቤተክርስቲያን ያለ ቤተክርስቲያን ሊሰበክ ያለ ቤተክርስቲያን ሊገለጥ አይችልም። መስዋዕቱ የሚሰዋው ቤተክርስቲያን ስለሆነ ልክ እንደዚህ ሁሉ በትዳር መካከል የሚገባ ሰው ቤተክርስቲያንና ክርስቶስን እንደመለየት ነው የሚቆጠርበት። ሁለተኛ በእግዚአብሔር ስልጣን እየገባ ነው። በማን ስልጣን እየገባ ነው? በእግዚአብሔር ስልጣን እየገባ ነው። ክርስቶስ እግዚአብሔር ዘአስተጻመረ ሰብእ ይፍለጥ፣ እግዚአብሔር አንድ ያደረገውን ሰው አይለየው ይላል። ማን አንድ ያደረገው? አበበና ከበደ እኮ አይደለም እኮ ባልና ሚስቶችን አንድ ያደረጋቸው፣ አንድ አምሳል ያደረጋቸው ከበደና አበበ አይደለም። ወይም ሽማግሌዎች እኮ አይደለም። ሽማግሌዎች እማኞች ናቸው፣ አስማሚዎች ናቸው፣ አገናኞች ናቸው። ከዛ ውጭ አንድ የሚያደርጋቸው ማን ነው? እግዚአብሔር ነው። እግዚአብሔር አንድ ያደረገው መካከል መግባት ማለት በእግዚአብሔር ስልጣን ጣልቃ መግባት፣ በእግዚአብሔር ስልጣን መግባት ጣልቃ መግባት። አንተ አትችልም እንደማለት። ስለዚህ ጣልቃ የሚገቡ ሰዎች በእግዚአብሔር ጣልቃ መግባታቸውን አውቀው ጣልቃ ገብነታቸውን ማቆም ተገቢ ነው። ጣልቃ የሚገቡ ሰዎች ቤተክርስቲያንና ክርስቶስን የመለየት ያህል እንደሆነ በትዳር መካከል ጣልቃ መግባት፣ ይህም ደግሞ ከበደል በላይ በደል እንደሆነ አውቀው ከጥፋታቸው መቆጠብ ግዴታ ነው። ሌላው ጣልቃ የሚገባ ሰው ሃይማኖት ይቋረጥ እያለ ነው። ምን ይቋረጥ እያለ ነው? ሃይማኖት ይቋረጥ እያለ ቅድም ብያቸዋለሁ። መግቢያ ሃይማኖት ከሚቀጥልባቸው ክርስትና ሃይማኖት ከሚቀጥልባቸው ከሚስፋፍባቸው ወንጌል ከሚሰበክባቸው አንዱ ትዳር። ለምን? ትዳር የተቀደሰ ትዳር የተቀደሰ ወንድን የተቀደሰ ሴትን ይወልዳል። የተቀደሰ ወንድ ካህን ይሆናል፣ መነኩሴ ይሆናል፣ ጳጳስ ይሆናል። የተቀደሰ ሴት የተባረከች ሴት ይወልዳል። ያቺ የተባረከች የተቀደሰ ሴት ጳጳስ የሚሆን ካህን የሚሆን መነኩሴ የሚሆን መምህር የሚሆን ዲያቆን የሚሆን ትወልዳለች። ንጉሥ የሚሆን ትወልዳለች። ወንጌል የሚሰብክ ትወልዳለች። ትዳር ሲደናቀፍ የወንጌል ስብከትን ተደናቀፈ። ይሄን እንዳትረሱ። ስለዚህ ምን ማድረግ አለባቸው? ሚስት ባሏን ቤተሰቦች ማሳመን ወይም ደግሞ መቆጣት አቅም ላይኖራት ስለሚችል አቅም ሊኖራት የሚችለው ማጋ ነው ራሷ ቤተሰቦች ጋር አይደለም የሚኖረው። የባሏ ቤተሰቦች ጋር አቅም ላይኖራት ይችላል። ስለዚህ አቅም የሚኖራት ራሷ ቤተሰቦች ላይ ነው። ትዳሬ፣ ሕይወቴ፣ እስትንፋሴ ከዚህ በኋላ ትዳሬ ነው። እናቴም በእናትነት ትቀጥያለሽ፣ አባቴም በአባትነት ትቀጥላለህ፣ ወንድሜም በወንድምነት ትቀጥላለህ፣ እህቴም በእህትነት ትቀጥያለሽ፣ ሌሎችም በዝምድና ትቀጥላለህ። በትዳሬ መካከል ቢያስርበኝም ቢያስጠማኝም ብታረዝም ብጎዳም ብጠቁርም ብነጣም ብቀጥንም ትዳሬ ግን ቅዱስ ነው። በትዳሬ መግባት የለባችሁም ብላ ሚስት እናትና አባቷን ስርዓት ማስያዝ ወይም ደግሞ ሀይ ማለት ተገቢ ነው። ባልም በተመሳሳይ ሁኔታ የራሱን ቤተሰብ ባል የቤተሰቦቹን ሰምቶ ሚስቱ ጋር መጥቶ የቤተሰቦቹ ነገር የሚያንጸባርቅ ከሆነ እውነት ልንገራችሁ በትዳር ውስጥ ነቅ ይመጣበታል፣ ክፍተት ይመጣበታል። ሚስት የቤተሰቦቿን ሰምታ ትዳሯ ጋር መጣ ባሏ ላይ ፊቷን የምዘበዝብ ከሆነ ትዳሯ አጉል ላይ ይወርቃል። ስለዚህ ትኩረት ማድረግ ያለባቸው ቤተሰቦች የሚሉት ዘመድ የሚሉትን ሳይሆን ህይወቱን ነው መታየት ያለበት። ምን ነው መታየት ያለበት? ህይወቱ መታየት አለበት። ይሄንን ተብለው የማይመከሩ ከሆነ ደግሞ ቤተክርስቲያን አባቶች ማስመከር ነው። እየሰማችሁ ነው? የቤተክርስቲያን አባቶች ማስመስከር ነው። ካልሆነም ደግሞ ክርስቶስ እንዳለ ጊዜው እስኪያልፍ መከራው እስኪያልፍ ድረስ ተሃባ ተብሏልና፣ ሸሹ ተብሏልና፣ ራቁ ተብሏልና ከትዳር የሚበልጥ ምንም ስለሌለ መራቅም አንዱ መፍትሄ ነው እላለሁ። መራቅ ሲባል ግን እናትሽን ስለጠላሽ አይደለም፣ ትዳርሽን ስለምትሳስለት። አባትህን ስለጠላ እናትህን ስለጠላህ አይደለም። ለትዳርህ ስለሳሳ፣ ትዳርህ ቤተክርስቲያን ስለሆነ፣ ትዳርህ ወንጌል ስለሆነ፣ ትዳርህ አንዱ የመጽደቂያ መንገድ ስለሆነ። በትዳር ካልጸደቅ ባህታ የሆነ ነጻ አጸድቅማ መኖት ሊሆን አጸድቅ። እንድጸድቅ የተፈቀደልህ በትዳር ነው። እንድጸድቅ የተፈቀደልህ በትዳር ነው። ስለዚህ ለትዳር ትኩረት መስጠት አስፈላጊ ነው። ጣልቃ የሚገቡ ሰዎችም በክርስቶስ ጣልቃ እየገቡ እንደሆነ አውቀው መጠበቅ አለባቸው። እግዚአብሔር ይስጥልኝ። ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። በጸጋ በበረከት በረድኤት ይጠብቅልን።
በሚደንቅ መልኩ ነው መመሪያ ያቀረቡልን። ሁለት አይነት ነው አያችሁ። ጣልቃ ገቦች ራሳቸውን የቻሉ እንግዲህ ከቤተሰብ ወገን ሆነው የሚስት ወይም የባል ወገን ሆነው የሚገቡ በአንደኛው ወገን ሲሆን ለካ ሌላም ለጣልቃ ለሚገቡት በር የሚከፍቱት ለካ ራሳቸውም ናቸው። ሚስት ወይም ባል ራሷ ቤተሰቦቿን ማስቆም ካልቻለች፣ ባልም ቤተሰቦቹን ተዉ እረፉ ካላለ ሁለቱም በዚህ ጉዳይ ላይ ተሳታፊዎች ናቸው ማለት ነው። ጣልቃ የሚገቡ ቤተሰቦች አሉ። እንደገና ባለትዳሮቹም ራሳቸው በሩን ከፍተው ከሰጡ ጣልቃ ሊገባ ይችላል። ስለዚህ ሁለቱንም ነው አሁን የተናገሩት። በድጋሚ ቃለ ሕይወት ያሰማልን። መጋቤ ጥበብ ደግሞ በዚህ ላይ ያክሉበታል። እሺ፣ እግዚአብሔር ይስጥልን። መጋቤ ሐዲስን ቃለ ሕይወት ያሰማልን። እኔ አሁን ከጥያቄው በመነሳት ጣልቃ እየገቡ ቤተሰቦች በተለይ የባሌ ቤተሰቦች እንግዲህ በመካከላችን እነሱ ጋር ሲገናኝ ከኔ ጋር ጥሩ ግንኙነት አይኖረውም። ስለዚህ ጣልቃ እየገቡ ትዳራችን አደጋ ላይ እየወደቀ ነው እና እንዴት ነው ማስቆም የሚቻለው የሚለውን ነው። በመሰረቱ አንዳንዴ የችግሩን መነሻ ማወቅ የመፍትሄውን ግማሽ መድረስ ነው ይባላል። ለምንድን ነው ግን ጣልቃ የሚገቡት ቤተሰቦች? አሁን እንደው ጠያቂዋ እህታችን ወይ እናታችን ጋብቻው ሲጀመር በምንድን ነው የቆመው? በምንድን ነው የተመሰረተው? አሁን ትክክለኛ ጋብቻ በቤተ ክርስቲያን ይፈጸማል። በአበው ካህናት ቡራኬ በቃል ኪዳን ይፈጸማል። ቃል ተገባብተው ይህን ይፈጽማሉ እና በቅዱስ ሥጋው በክቡር ደግሞ ይታተማል። ይህ ትክክለኛ ጋብቻ ነው። አሁ ከዛ ውጭ ደግሞ ሰዎች እንግዲህ በቤተሰብ ሕጉ መሰረት ከሆኑ ወራት በላይ ከሆኑ ጊዜያት በላይ አብረው ሲቆዩ በቃል እንዳነ ባልና ሚስት ይቆጠራሉ። ከዚህ የምንነፈ ሲል ደግሞ ያው ምናልባት በሽማግሌ በዚህ በማህበረሰቡ በባህላዊ ሁኔታ 80 ምንትስ እንዲህ ተብሎ ተጽፎ ተስማምተው ይጋባሉ። አሁን የጠያቂዋ ትዳር በቤተክርስቲያን የተመሰረተ ነው በምንድን ነው የሚለው አይታወቅም። እኔ ግን አሁን መጀመሪያ መደረግ አለባቸው ብዬ የማስባቸው 3 ነገሮች ናቸው። ቅድም እንዳልኩት መጀመሪያ ለምንድን ነው ጣልቃ የሚገቡት? አሁን አንድ በር ክፍት ከሆነ የፈለገው ሁሉ ይገባበታል። ክብር ምስጋና ይግባው። ለስጋችን ማረፊያ መኝታ የሰጠን አምላካችን የተመሰገነ ይሁን። አሁን ብዙዎቻችሁ ከዚህ ሄዳችሁ የምታርፉበት ቤት አላችሁ። እግዚአብሔር እኮ የሚገርም ነው። በዚህ ዓለም ሲመጣ ለራሱ ማደሪያ ቤት አልነበረው። አንድ ሰው ቀርቦ ልከተል ሲለው ለወፎች ጎጆ ለአእዋፍ ምጽላል ቆሙ፣ ለቆናጽል ግበብ ቆሙ። ለቀበሮች ጉድጓድ ለወፎች ጎጆ አላቸው። የሰው ልጅ ራሱ የሚያስጠጋበት የለውም ማለት እውነት ነው። ደብረ ዘይት ተራራ ሲጸልይ አይደለም ግን ለሰው ማደሪያ ሰጥቷል። ማህደር የሆነ እግዚአብሔር ማለት ነው። እና አሁን ሄዳችሁ አሁን እንዳቅማችሁ መቼም የፈለገው አይነት ቤት ይሁን በር ይኖረዋል። መቼም ማለት የምተኙበት ቦታ ወራት ከባሳቸው ቀን ከጣላቸው በጣም እንደው እንደ ሰው ተፈጥረው በጣም ከሰው በታች የሚኖሩ እኛ ከምንንከባከባቸው ከኛ ውሾች ያነሰ ሕይወት የሚኖሩ ችግረኞች እንዳሉ ይታወቃል። ብዙዎቻችሁ ከዚህ ስትሄዱ ግን ቤት አላችሁ። ግን ቤቱን ክፍቱን ነው የምታሳድሩት ወይስ ዘግታችሁ ነው የምታድሩት? በጣም ቀላል ጥያቄ ነው አይደል? ዘግተነው ነው የምናድረው። ስለዚህ ጣልቃ የሚገቡት በቃ ክፍተት አለ ማለት ነው። እንግዲህ በባልም በሚስትም ክፍተት አለ ማለት ነው። አሁን እንግዲህ እዚህ ላይ ጠያቂዋ እንግዲህ የባሌ ቤተሰቦች ብለው ነው እንግዲህ እንደ ምክንያት ያደረጉት። ቤተሰብ ግን ለምንድን ነው ጣልቃ የሚገቡት ከተባለ ይሄ ትዳር ዝም ብሎ ክፍት የሆነ ወይ ደግሞ ልክ እንደ ማህበር ወጥ ማንም ረጅም ማማሲያ ይዞ ተራ በተራ የሚያማስለው በጎድፋዘር በውክልና የሚመራ ትዳር ነው ማለት ነው። ይህ አይነት ትዳር ግን የለም በመሰረቱ። ይኸው ትዳር ከሆነ ሰው ተጋብቶ በተለይ በቤተክርስቲያን ወበንተዝ የሀድግ ብእሲ አባሁ ወእሞ ይተለዋ ለበሲቱ ሰው እናትና አባቱን ይተዋል። ከሚስቱ ጋር ምን ይሆናል? አንድ ይሆናል፣ ይተባበራል፣ ከሚስቱ ጋር ይኖራል። ቆላ ብትሆን ቆላ ይወጣል፣ ደጋ ብትወጣ ደጋ ይወጣል። ወንድ ከተወለደ አይ በጾታ አንተን ነው የሚመስሉ ያንተ አትለው፣ ሴት ቢወለድ አይ ጾታ አንቺን ይመስላሉ ያንቺ ይሆኑ አይላትም። በመልክ ያንዳቸውን ቢይዙ አንተን ስለሚመስሉ ያንተ ልጆች ናቸው የኔ አትልም፣ ያንተ ናቸው የኔ አይባባሉ። በዚህ ዓለም እንዲሁ ነው ይኖራሉ ማለት ነው። እንግዳ ፍቃድ ቢነሳ እሷ ወንድሜ ከአባቴ አትልም፣ እሱ ከእናቴ ከእህቴ አይልም። እግዚአብሔር የሰጣቸው ሕግ አለ፣ በግብር አንድ ይሆናሉ። ስለዚህ በዚህ ዓለም አንድ ሆነው ናሁኬ ኢኮኑ ክልኤተ ጌታ ማቴዎስ 19 ላይ ነው ሁለት አይደሉም አለ አሐዱ ሥጋ እሙንቱ አንድ አካል ናቸው አለ። አንድ አካል ናቸው አለ። ሁለት አይደሉም አንድ አካል ናቸው አለ።
ስለዚህ ነገር ሰው እናትና አባቱን ይተዋል አለ እና ከሚስቱ ጋር ይተባበራል አለ። በዚህ ዓለም ሕግ ጠብቀው ይህንን ስርዓት ጠብቀው ስጋው ደግሞ እየተቀበሉ አስራት በኩራት ቀዳማያት አውጥተው ቢኖሩ በወዲያውም አንድ ዓለም ክርስቶስን ወልደው ፀሐየ ጽድቅ ክርስቶስን ሙቀው ይኖራሉ ማለት ነው። ይህ አንድነታቸው ይቀጥላል ማለት ነው። ወደፊት እንዲሁ ነው መኖር አለባቸው ማለት ነው። እግዚአብሔር አንድ ያደረገውን ደግሞ ምን ያርጋል ጌታ? ሰው ምን አይበል? ራሳቸውንም ይጨምራል። በነገራቸው ሰው ሲባል ራሳቸው ከተሳሰሩ በኋላ አንድ ከሆኑ በኋላ በቃል ኪዳን ቃል ተጋብተው መኖር ከጀመሩ በኋላ በዕለት ችግር በጊዜያዊ ችግር እንደዚህ ሆነው መኖር መለያየት የለባቸው። አሁን ትልቁ ችግሩ የሚመነጨው ከነሱ ነው። በነገራችን ላይ ቤተሰቦች ተከሰው ቀረቡ እንጂ እርግጠኛ ነኝ አሁን ችግሩ ያለው ቤት ውስጥ ነው። አሁን እኛ ቅድም ፈሪሳውያን ግብዞች ተብለው ከተነቀፉበት አንዱ ምዕመናን አሁን ወጭቱን ይሄ ዝማነው ጽዋውን ውጩን ያጥቡታል። ውስጡ እኮ ቆሻሻ ነው። አሁን እዚህ ልብስ ለብሰን እንታያለን። ይህም በዚህ ሳይገባ የቃል እግዚአብሔር እናገራለሁ። እናንተም ደግሞ እዚህ በቅዱስ ጎዳን ተቀምጣችሁ ትሰባላችሁ። ልብስን ወጣ ምን እንደንሆን እግዚአብሔር ይወቀው። ሌሊት ምን ስንሰራ እንደምናደርግ እግዚአብሔር ይወቀው። ይሄ የተረደበት ሞባይል ይዘን ምን እንደምናደርግ ነው መድኃኔዓለም ይወቀው። ስለዚህ በጣም አስቸጋሪ ነው። ስለዚህ እንዲህ ያደረጉ ስለነበር ነው። እና አሁን መጀመሪያ ከውስጥ ነው መጀመር ራሳቸው መመርመር አለባቸው። ሚስትም ጠያቂዋ ሚስት ስለሆኑ አሁን እንግዲህ ስለ ሴቶች መጀመሪያ መጽሐፍ ቅዱስ ምን ይላል? ሚስትን አሁን ምን ብሎ ነው መጽሐፍ ቅዱስ የሚገልጻል? እውነተኛዋ ሚስት ግን ማን ናት? ለየትኛዋ ናት? በመጽሐፍ ቅዱስ ብዙ ቅዱሳት አንስት ተነስተዋል። ግን ጥሩ ሚስት የምትባል በጣም ጥሩ ሚስት የምትባል በጣም እንደ ሞዴል ሁላችን የምንከተላት ጥሩ ሚስት የምትባል ማን ናት? መጽሐፍ ቅዱስ ግን ገልጿታል። የሚገርማችሁ ነገር ገልጿታል። ስለዚህ መጀመሪያ እነሱ ራሳቸው በውስጥ ማየት አለባቸው። እና መጀመሪያ መስተካከል ያለበት ትዳሩ ነው። ሲጀምር እባካችሁ በምን አሁን ያ የድሮ የአባቶቻችን ዘመን ይሄ ዘመን ማለት አይደለም። ያ በደጉ ዘመን ሰዎች ሳይተዋወቁ ሰዎች አጭተውላቸው ያው ተከባብረው በህብረተሰቡ በጣም ለሃይማኖት የሚቀርብ የጠነከረ ባህል ስለነበራቸው ሚስቶች ባሎቻቸውን አክብረው ባሎች ሚስቶቻቸውን ወደው ምናልባት አንዳንድ ጊዜ እንደው ጡጫም እርግጫም ቢኖር ያን ሁሉ ታግሰው ወሽ ለልጇ ስትል ተወጋች እንደሚባለው ያን ሁሉ ችለው ቤት ሰርተው ረጅም ዓመት እንደተሟሸ ምጣድ ትዳራቸውን አስከብረው ብዙ ሰው ያፈሩ ደጋግ እናቶች አሉ በዚያ ዘመን ማለት ነው። አሁን ደግሞ ጊዜው ስለሰለጠነ ሴቶቹም ውጭ ነው የሚሆኑት። እንግዲህ አሁን ረዳት እንድትሆነው እንድትቀርለት ተብላ ሴት ለወንድ ረዳት እንድትሆን ነበር የተፈጠረችው። በምን ትረዳዋለች? በአቅልሎ ከበደዋይ የዕለት ሸክም ብዙ ነው፣ ያንን ትጋራዋለች። በወሊደውኑ ልጅ በመውለድ ልጅ በማስገኘት አንድ ብቻውን ወንዱ ብቻውን ልጅ አያስገኝም፣ ሴት ብቻዋን ልጅ አታስገኝም። ልጅ የሚገኘው ከአባት ዘር ከእናት ደም ተከፍሎ ነው። ልጆች እኮ እንዳጋጣሚ የሁለቱ ተዋሂዶ ምስክሮች ናቸው። ሁለቱ በአንድነት ያስገኟቸው ናቸው። የአባባልም እኮ ይነገራል። የሹመት ትርፉ ወዳጅ ይባላል። የጋብቻ ትርፉ ምንድነው? ልጅ ይባላል። አሁን ሁለት ልጆች አሏቸው። እንዲያው በእግዚአብሔር ነው የምንለምናቸው፣ በቤተክርስቲያን አምላክ ነው የምንለምናቸው። ይኸው ስለ መድኃኔዓለም እናንተ አሁን ጋብቻችሁ ያልተባረከ ከሆነ ለመጀመሪያ ንስሐ አባትም ካላችሁ ንስሐ አባታችሁን አማክራችሁ ንስሐ ገብታችሁ መጀመሪያ ጋብቻው ይቀደስ። ይሄ መጀመሪያ ከስር ከመሰረቱ ነው መስተካከል ያለበት። እውነት በስርዓተ ቤተክርስቲያን የተፈጸመ ጋብቻ ሆኖ ቆረባችሁ ከሆነ የችግር እየተፈጠረ ያለው ደግሞ ከፍ ብላችሁ ደግሞ የምታስተካክሉት ነገር አለ። ቅድም ብያለሁ። በጣም ሞዴል የምትሆን ሚስት ማናት ከተባለ ይኸው ቅዱስ ጴጥሮስ እንዲህ ይላል። ሁለቱም ሐዋርያት ቅዱስ ጳውሎስም ቅዱስ ጴጥሮስም ስለ ባልና ሚስት እንዲህ ብለው ተናግረዋል። ይህ ክርስቶስ ከተናገረው ጋር ይላል። በማቴዎስ ወንጌል ምዕራፍ 19 ላይ ክርስቶስ ስለ ባልና ስለ ሚስት ስለ ፍቺ ሁሉ ጥያቄ ቀርቦለት ክርስቶስ ተናግረዋል። ይከውን ወሁ ለብእሲ ሀዲገ ብእሲቱ በኩሉ ዘአበሰ ጥልወቱ። የሳትሰስን ሰው ዝም ብሎ ሰነፈች ብሎ ሚስቱን መፍታት ይገባዋል ወይ? መከነች ብሎ መፍታት ይገባዋል ወይ? በጣም የሚገርም እኮ ነገር። እንግዲህ በስነፍ ለተራክቦ ነው። መካን መሆን ደግሞ ማለት አለመውለድ ማለት ነው። አይገባም። ይህ ጌታችን መልስ ነው። አይገባም። አሁን ሰነፈች ብሎ መተውም አይገባም። አልወለደችም ብሎ መፍታትም አይገባም። እንግዲህ ይህን መሰረት አድርገው በቤተሰብ ውስጥ በተለይ በክርስቲያኖች ቤተሰብ ውስጥ የባል ድርሻ፣ የሚስት ድርሻ፣ በቤት የሚኖሩ ቤተሰቦች የቤተሰቦች ድርሻ፣ የልጆች ድርሻ ምንድን ነው የሚለውን ሁለቱም ሐዋርያት እንዲህ ብለው ተናግረውታል። የቅዱስ ጴጥሮስን ላስቀድም። በአንደኛ ጴጥሮስ ምዕራፍ 3 ከቁጥር 1 ላይ
ወከማሁ አንትንሂ አንስት ተኮነና ለአምታቲክን እንዲሁም እናንተ ሴቶች ለባሎቻችሁ ምን በሉ አለ ተገዙ። እየሰማችሁ ነው? ለባሎቻችሁ ምን በሉ። አሁን እንዲህ ሲባል ደግሞ ዛሬ ደግሞ መምህሩ ምን አመጡብን እንዳትሉ፣ ይሄ የባልነት መገዛት እንዳይመስላችሁ። ለእግዚአብሔር እንገዛለን። ተቀነዩ ለእግዚአብሔር ይላል ቅዱስ ዳዊት አይደለም? በፍርሃቱ ናችሁ ለእግዚአብሔር ተገዙ እንላለን። የመውደድ መገዛት ነው፣ የማፍቀር መገዛት ነው የምንገዛለት ለእግዚአብሔር። አሁን ባርነት አይደለም። አዎ እንግዲህ በጣም የሰለጠነው ዓለም አየለም ሴቶች ተበድለዋል፣ ለብቻቸው ቀን ሊሰየምላቸው ይገባል። የሴቶች ቀን አለ። ሴቶች እኩል አይደሉም። እኩልነት ምንትስ ምንድነው ኢምፓወርመንት እየተባለ ብዙ ነገር ይባላል። አሁን ቤተክርስቲያን ይህን የማታከብረውን አይደለም፣ ኧረ በደንብ ነው የምታከብረው። ያው ሴትን ካፈጣጠሯ ጀምራ ቤተክርስቲያን ክብር ሰጣ ነው። ግን ምን አለ አሁን እንግዲህ ቤት ውስጥ ሰላም እንዲመጣ ካስፈለገ መጀመሪያ ሴቶች ለባሎቻችሁ ምን በሏል? ተገዙ። ተገዙ እንዘ ተፈርሃ ዋሰናያ ግዘክን በንጽህ ይላል። እንደው እግዚአብሔር ተገዙ ብሏል፣ ይፈርድብናል ብላችሁ ፈርታችሁ ለባሎቻችሁ ተገዙ ይላል። ተገዙ ሲል ደግሞ አሁን ሰው ዝም ብሎ የለበጣ የውሸት እንዳይገዛ እንደዚህ ይላል። አኮ ከመታድለዋ ላይነሰብ በተጸፍሮ ስርትክል ይኸው ፀጉርን በመሸረብ በመዋብ ወበተሰርጎ በወርቅ ዋኮ በተሰርጎ ወርቅ ወብሩን ወርቅን በማንጠልጠል ብርን በማንጠልጠል ዋኮ በተላብሶ አልባስ ዘጹን ሴቱ ዋጋው ውድ የሆነ መጎናጸፊያ በመልበስ አይደለም ይላል። ይሄ እንግዲህ ቅዱስ ጴጥሮስ የሚናገረው የቀጥዬ የማመጣላችሁ በጣም ሞዴል የምትባለዋን ሴት ነው። ሞዴል ስላችሁ ደግሞ እዚህ ከተማ ሰው አስቸጋሪ ውበት ቁንጅና፣ በእርግጥም ቆንጆ ናት፣ ግን ሌላ አርጋችሁ እንዳትወስዱት። ምንድነው አራያ የምትሆን ማለት ነው። መጽሐፍ ቅዱስ ለሚስቶች አራያ አድርጎ ቅድም ኢሳያስ ላይ ጠቅሼው ነበር፣ ሰምታችሁ ከሆነ ስለሚገልጻት ነው። ስለዚህ አሁን በዚህ አይደለም ይላል። ምን አለ እንግዲህ አኮ ከመታድለው ላይነሰብ በተጸፍሮ ስርትክል ፀጉራችሁን በመሸረብ በመሰራት አይደለም፣ በመዋብ አይደለም ይላል። ዋኮ በተሰርጎ ወርቅ ወብሩር ወርቅ በማንጠልጠል ብር በማንጠልጠል በማጌጥ አይደለም ይላል። ዋኮ በተላብሶ አልባስ ዘጹ ሴቱ ዋጋው የከበረ ልብስ በመጎናጸፍ አይደለም። አላ በህቡ ልቡ ለሰብ ለዘይጠብ ወለዘይደምጽ መንፈስ ቅዱስ ይላል። ሲያድር ካደረ የማይነሳ ካደረ የማይለይ ከተሰጠ የማይነሳ ሲያድር እንደ ሻኩራ ነግዶ እንደ ግምጃ ኳብሎ የማይሰማ ለመንፈስ ቅዱስ ማደሪያ ትሆኑ ዘንድ የባሎቻችሁን አይነ ልቦና ለማስደሰት በሚገባ ሆናችሁ ተገዙ ይላል። ከዚያ ወደ ምሳሌው ይሄዳል። ለምሳሌ እንዲህ ብለው የተገዙ እነማን ናቸው ይልና ወከማሁ ተካፈሌ ቅዱሳት አንስት ለኢትቤከላ ላይ ለእግዚአብሔር በተሰርጎ ርሶን የቀደሙ ቅዱሳት አንስት በእውነት እግዚአብሔርን በማመን የነበሩ ደጋግ ሴቶች ለባሎቻቸው ይገዙ እንደነበረ ይላል። እዚያ ቀጥሎ ማንን ያነሳል መሰላችሁ? ከመሳራ ይላል። እየሰማችሁ ነው? ምንና ማንን አላው? ሳራ እንደ ሳራ አለ ወይቲ ትየዘዞ ለአብርሃም እንደምትታዘዘው እንደ ሳራ ይላል። ለአብርሃም ትታዘዘው እንደነበረ እንደ ሳራ ይላል። ምን ብላ ነበረ ሳራ ለአብርሃም የምትታዘዘው? በምን መልኩ ነበር የምትታዘዘው ሳራ ለአብርሃም? አሁን እንዳልኳችሁ ምን አለ እንግዲህ ይሰማቸዋል ምዕመና? እሺ የቴክኒክ ችግር ነው፣ ይቅርታ እንጠይቃለን። ከመሳራ እንደ ሳራ አለና ምን አለ? ወይቲ ትእዘዞ ለአብርሃም ወእግዚእየ ብሎ በጣም የሚገርም እኮ ነው። ለአብርሃም ትታዘዘው እንደነበረ አብርሃምን ማን ትለው እንደነበረ አለ? ጌታዬ ትለው እንደነበረ። እናንተም ልጆቿ ሁኑ፣ በመልካም ምግባር ልጆቿ ሁኑ ይላል። በጣም የሚገርም እኮ ነው። ጌታዬ ትለው ነበረ። ሥላሴ ልደተ ይስሐቅ ያበስሩ ገብተው በአብርሃም ቤት ጌታዬ ብላ ነበር የምትጠራው። አልወለደችም እኮ መካን ነበረች እኮ።
ልጅ አልነበራትም። ግን አብርሃምን ጌታዬ ብላ ነበር የምትጠራው። ወደ አባታችሁ ወደ አብርሃም ወደ ወለደቻችሁ ወደ ሳራ ተመልከቱ የሚለው መጽሐፍ እነሱን አብነት አድርጉ፣ በሃይማኖት ምሰሏቸው ማለት ነው። እና እህቴ ወይ እናታችን ይሄን ትዳር ማስተካከል የሚቻለው መጀመሪያ ሳራን አስቦ ነው፣ ሳራን መስሎ ነው። ባልን ጌታዬ ብሎ በመታዘዝ ነው። እና ቁጭ ብሎ መነጋገር ያስፈልጋል። እኛ ራሳችን ቤቱን ከከፈትነው ክፍት ካደረግነው እናትና አባትማ እንዲያውም ለልጆቻቸው ጥቂት ስጋ እንደ መርፌ ተወጋ ይባላል። ለልጃቸው ይቆረቆራሉ። ልጃችንን በደለችው ብለው ጣልቃ ይገባሉ። እነሱማ እንዲያውም ምስቴክ አላቸው፣ ምክንያት አላቸው ለመግባት። ኧረ ነገ ጓደኞችሽ ይገባሉ፣ ነገ ጎረቤቶችሽ ይገባሉ፣ ነገ ሌላው ሁሉ ይገባል። ስለዚህ መጀመሪያ እንደ ሳራን አስቦ እንደ ሳራ አድርገኝ ጌታዬ ማለት ያስፈልጋል። መልካም ሚስት መሆን ያስፈልጋል። እናንተ ደግሞ እድለኞች ናቸው። በመካንነት በፍቅር የዘለቁ ብዙ ባልና ሚስቶች አሉ። ሳይወልዱ ተነቅፈው ፍትሐ በረከት በረከትን ያጣች ምልዕተ መርገም መርገምን የተመላች የብስት ኃጢአት ደረቅ ጡት እጹተ ማኅፀን ማኅፀኗ የተዘጋ የበቅሎ ዘመድ ቢወልዷት እንጂ አትወልድ የሚል ነቀፋ ችለው በመካንነት የዘለቁ ባልና ሚስቶች አሉ። እናንተማ 2 ልጆች አሏቸው። ለዚህ መጀመሪያ ሳራን መሆን ያስፈልጋል። መጀመሪያ ጋብቻው ይስተካከል። ጋብቻው ከተስተካከለ ሚስጥር ይቀራል። እዚያው ለወለታዊ ግጭት ሊገጥማችሁ ምንጣፋችሁ መኝታችሁ ያስታርቃችኋል። ሳሎን እንኳን አይደርስም። እዚያው መኝታ ቤት ትጨርሱታላችሁ፣ ትከባበራላችሁ። ፉክክሩ ይቆማል። እኔ ልምራው። እንግዲህ ሴትን ሚስትን ምን ብሏል ቅዱስ ጳውሎስ? እንግዲህ ፍጥረቷ አያስታውቃችሁም ወይ? ከቤተሰቧ በላይ ከባሏ በታች ሆና ትኖር። ያ ማለት ፍጥረቷ ማለት የሴት ልደት ገቡ አዳም ነው። እንግዲህ አዳም እናትና አባት የለውም፣ ከምድር ነው የተገኘው። ከዚያ በኋላ ሔዋን ደግሞ ከአዳም ጎን እግዚአብሔር ወነሣ አጽመም ገቡ አዳም ወለደ ቃለ ይትያዝ። ያችን እጅግን አፍንጫ የመሳሰለው ሁሉ አልብሶ ስጋ ልብሶ ሴት አድርጎ ወደሷ መጣ። የስጋዬ ቁራጭ ያጥንቴ ፍላጭ ናት፣ ከኔ ተገኝታለችና ለተኩነኒ ብእሲት ብሎ ወሰዳት ነው የሚለው። ሚስት ትሁነኝ አለ ነው የሚለው። ስለዚህ አሁን መጀመሪያ እንግዲህ ይሄ መስተካከል አለበት እና ጋብቻው ይስተካከል። ይሄ መጀመሪያው። ሁለተኛ ደግሞ እንግዲህ ከተስተካከለ በኋላ መጠበቅ አለበት፣ መጽናት አለበት። እንግዲህ ቅዱስ ጴጥሮስ በጎችን አሰማራ፣ ግልገሎችን ጠቦቶችን ጠብቅ እንዲህ ተብሏል። የሚጠብቁ ካህናት ያስፈልጋል፣ መምህራን ያስፈልጋል፣ ምክረ ካህን ያስፈልጋል። እንደ ያዛችኋቸው ካህን ማስተማር መምከር እንኳን ቢቸገሩ ግድ የለም ሄዳችሁ አቡነ ዘበሰማያት ተቀብላችሁ ጸሎት አድርጋችሁ ኑ። እዚያ የቁርባን ጊዜ ይኖራችሁ ብትችሉ የቤተሰብ ጸሎት ስሩ። ልጆቻችሁን ጭምር አትበድሏቸው። እንደዚህ አድርጋችሁ መጀመሪያ ማስተካከል ይቻላል። እናንተ ራሳችሁን ሆኑ ክፍት አድርጋችሁ። አሁን እንዲህ ብለሽ ባልሽን ለባልንጀሮችሽ ማማት ከጀመርሽ ትዳርሽ የሚፈርሰው የዛን ቀን ነው። ባል ይኸው ለቤተሰብ አይ እንደገና ባልም ደግሞ ሚስቱን ማስከበር ያለበት እሱ ነው። አሁን ቤተሰቦቹ የሚያከብሯት እኮ እሱ ሲያከብራት ነው። ስለዚህ አሁን ምን አለ ቅዱስ ጴጥሮስ? እናንተ ተገዙ አለ። ትእዛዝ እንግዲህ አንድ ወገን ስለሆነ ሴቶችን አዞ ዝም አይልም። ደግሞ አሁን የቅዱስ ጳውሎስን ቃል ልንገራቸው። እደውኒ አፍቅሩ አንስቲያሆሙ፣ ባሎች ሚስቶቻቸውን ምን ይበሉ? ይውደዱ። በጣም ለዚህ ፍቅር ደግሞ አድርጎ የሚገልጸው ክርስቶስ ቤተክርስቲያንን ወይ ደግሞ ምዕመንን የወደደበትን መውደድ ነው። ይህ ከመበሲ ማነው? ከመክርስቶስ ርዕሳ ለቤተክርስቲያን ክርስቶስ የቤተክርስቲያን ራስ እንደሆነ እስመ ብእሲኒ ርዕሳ ለብእሲት፣ ባል ለሚስት ራሷ ነው ይላል። ለዚህ እደውኒ አፍቅሩ አንስቲያሆሙ፣ ባሎች ሚስቶቻቸውን ይውደዱ ከመ ክርስቶስ አፍቀራ ለቤተክርስቲያን። ኢየሱስ ክርስቶስ ምዕመንን ቤተክርስቲያንን እንደወደዳት ራሳቸውን አሳልፈው እስከ መስጠት ደርሰው ባሎች ሚስቶቻቸውን ይውደዱ ይላል። ይህ ትእዛዝ ነው፣ ትእዛዝ ነው። ክርስቶስ ቤተክርስቲያን እንደወደዳት በጣም የሚገርማቸው ፍቅር እኮ ነው። በባልና በሚስት ቅድም መጋቢ አዲስ ተናግረዋል። በቤተክርስቲያንና በክርስቶስ መካከል ጣልቃ መግባት ነው። እባካችሁ ጣልቃ የምትገቡ ቤተሰብ ተው፣ አጠቅሙትም ባላችሁ ብታፋቱት። አሁን ልጆችን ስዱዳን ነው የምታደርጓቸው። ያለ እናት ያለ አባት ያደጉ የተበደሉ ነው የምታደርጓቸው። የምትጠቅሟቸው ብትመክሯ፣ ከቻላችሁ በችግራቸው ደግፏቸው። ካልሆነ ደግሞ እንዲያውም እሷን ማክበር ስላለበት እሱን ነው መውቀስ። የሴት ቤተሰቦች ደግሞ ልጃችሁን ነው ማረም መውቀስ። እንደዚህ ሲሆን ነው የሚስተካከለው። ሚስጥርን መጠበቅ እንዲህ አድርጎ ማስተካከል እና ስለዚህ ይውደዱ አለ። በክርስቶስ አፍቀራ ለቤተክርስቲያን ወበተወርሶ በእንቲያ ራሱን አሳልፎ እንደሰጠ ራሳቸውን አሳልፈው እስከ መስጠት ደርሰው ይውደዱ ይላል። ስለዚህ ሁለተኛው ምክረ ካህን ነው። ሶስተኛው ጸሎት ነው። ከዚያ ደግሞ እንግዲህ ስጋው ደግሞ መቀበል ያስፈልጋል። በዚህ ሁሉ እርግጠኛ ነኝ ጣልቃ ገብነቱ ይቆማል። ንፋስ የማይገባበት ጥቅጥቅ ያለ
የተደፈነ ቤት ነው የሚሆነው ትዳሩ። እንዲህ እንዲሆንም እግዚአብሔር ይርዳችሁ። እግዚአብሔር ይስጥልን። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ በጸጋ በበረከት ወደፊት ይጠብቅልን። እንግዲህ በእውነት ሁለቱን መምህራን እጅግ በጣም እናመሰግናለን። መጋቤ ሐዲስ መምህር አምደወርቅ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደብረ አሜን የመጽሐፍ መምህር ናቸው። በዛ ነው የሚያገለግሉት። መምህራችን መጋቤ ጥበብም እንደዚሁ በየ15ቱ ቀን በዚሁ ጉባኤ እየተገኙ የሚያገለግሉ ናቸው። ሁለቱንም እጅግ በጣም እንወዳቸው እናከብራቸው ናቸው። እግዚአብሔር አምላክ ቃለ ሕይወት ያሰማልን። ደስ ብሏችኋል? ተምራችኋል? እንግዲህ በርካታ ጥያቄዎች ተነስተዋል። ቤተክርስቲያን መልስ ሰጥታለች። በመምህራን ነው መልስ የምትሰጠው። ቤተክርስቲያን ኃላፊነቷን እየተወጣች ነው። እናንተ ደግሞ ሰምታችሁ ለሌሎች ማሰማት ያስፈልጋል። በተለይ የገዳማችን የስብከተ የሚዲያ ክፍል ቀጥታ ይኸውን በመላው ዓለም ላይቭ እየተላለፈ ነው ያለው። በአውሮፓም፣ በአሜሪካም፣ በአረብ ሀገራት በሚገኙ ሁሉ እንግዲህ ቤታቸው ውስጥ ቁጭ ብለው ቀጥታ ይሄ ጥያቄው መልሱ እየተላለፈ ነው የሚገኘው። እግዚአብሔር እንግዲህ ዘመኑን በእንዲህ አይነት ሁኔታ ሁሉም የሚዋጅበትን ሰጥቷል። መዘጋጀት መመለስ ከኛ ይጠበቃል ማለት ነውና እንግዲህ እግዚአብሔር አምላካችን ሁላችንም በሰማነው ነገር ተምረን ተለውጠን እሱን ደስ የምናሰኝ እንዲሆን እሱ ይፍቀድልን። እግዚአብሔር አምላካችን ለመምህራኖቻችን ረጅም ዕድሜ ከጤና ጋር ያድልልን።